ዮሐንስ ወንጌል 8:40 ላይ የጠየቅኩት ጥያቄ ምንድነው? ከአምላክ ሰምቼ የነገርኳችሁ ሰው ካለ አምላክ አንድ ነው፣ ከአንድ አምላክ ነበር እየሰማ ስለ አይደለም አልከኝ። ስለዚህ አምላክ አንድ ነው ብለህ ካመንክ ከአንድ አምላክ እየሰማ የሚናገር ከሆነ ከአንድ አሰሚውና ሰሚው ደግሞ ሳብጀክትና ኦብጀክት ከሆኑ ባለቤትና ተሳቢ ከሆኑ በዛ ላይ ደግሞ ኦንቶሎጂካል ልዩነት ካላቸው ሜታፊዚካል ልዩነት ካላቸው አብና ወልድ የሚባሉት ነገሮች አንድ አምላክና ሰው ነው ያለው። አንደኛ ጢሞቴዎስ ቆይ አንዴ ልጨርስ የጉንጬን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አለ፣ አንድ አምላክ አለ። በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። እሱም ያ ምንድነው አለ? ሰው ነው አለ ብሎ ያስቀመጠው። አንድ አምላክ አለ። በአንድ አምላክና በሰዎች መካከል ከአንድ አምላክ እየሰማ ከአንድ አምላክ መልእክት እየተቀበለ ነብይና መልእክተኛ ሆኖ የሚያስተላልፈው ሜታፊዚካሊ ሰው ሜታፊዚካሊ ነብይና መልእክተኛ የሆነ ኦንቶሎጂካሊ ደግሞ ሰው የሆነ ማለ ያለ ይሄንን ነው የሚናገረው። አይደለም አሁን ምን ማድረግ ጀመርክ መሰለ? አሁንም እዚህ ላይ ራሱ ሌላ ዲፈረንስ ነው የሚያመጣው። በአንድ አምላክና በሰው መካከል የሚገኝ ኢየሱስ ክርስቶስ ብለህ ከጠራህ በኋላ ምን ማድረግ ጀመርክ መሰለ? ሰው ለብቻው ሜታፊዚካሊ ከፈጣሪ ይለያያል ብለህ አስቀመጥክና ኢየሱስ ክርስቶስን ደግሞ በመካከል አግኝተህ ወደ ሰው መደብከው። አዎ ነው፣ እንደዛ እኮ ነው። ኦንቶሎጂካሊ ሰው ነው ኢየሱስ። ስለዚህ ኦንቶሎጂካሊ ሰው ነው። ሜታፊዚካሊስ ኖ፣ ኦንቶሎጂካሊ ሰው ነው። ሜታፊዚካሊ ደግሞ የራሱ ፐርሰን ነው። ሜታፊዚካል ማለት እኮ ማንነት ነው። ከአብ ማለት አንተም ተስማማለህ እኮ ከአብ ጋር አይደለም በማንነት። ስለዚህ ለእግዚአብሔር ቃል መፈጠር ብሎ ነገር አለ ማለት ነው እንደ ሰው። ኖ አይደለም። ይሄ ሰው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ሜካኒካል ፈንክሽን እና ኬሚካል ሪአክሽን አድርጎ ፕሮሰስ አድርጎ የመጣው ሰው ከኛ የሚለይበት ሜታፊዚካል ነው። ሜታፊዚካል ማለት እሱ ነብይ ነው፣ መልእክተኛ ነው፣ መሲህ ነው። ከዚህ የተረፈ የዘለለ ነገር የለም። ኦንቶሎጂካሊ እንደኔና እናንተ ሰው ነው። ልዩነቱ ምንድነው? እሱ መልእክተኛ ነው፣ ነብይ ነው፣ አወላለዱ ይለያያል። ስለዚህ የእግዚአብሔር ቃል ሰው ነው። ምን ማለት ነው የእግዚአብሔር ቃል ሰው ነው ስትለኝ አልገባኝም። የእግዚአብሔር ቃል በዮሐንስ ወንጌል ላይ የተገለጸው የእግዚአብሔር ቃል የተባለው ሰው ነው። ኖ የእግዚአብሔር ቃል የተባለው ሎጎስ ነው። ስለ ሎጎስ ነው የሚያወራው እኮ። ሎጎስ በማንነቱ ምንድን ነው? ሎጎስማ ሲጀምር አትሪቢዩት ነው፣ ባህሪ እኮ ነው። አንደኛ ነገር አይደንቲቲ ሆነ ማለት ባህሪ ሆነ ይመጣል። አትሪቢዩቱ ስጋ ሲሆን አትሪቢዩቱ ስጋ ሆነ አይልማ። አትሪቢዩቱ ስጋ ሆነ አይልም። አረ ጭራሽ እኔነቱ ነው ስጋማ የሆነው። እኔ ራሱ እግዚአብሔር እኔነቱ ማለት እኔነቱ ማንነቱ ነው እግዚአብሔር ተብሎ የተጠራው ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደል? ሆነ የሚለው ቃል በባይብል ውስጥ ኤግኔቶ የሚለው ቃል ለስንት ነገር ይጠቀምበታል? አሁን ተለዋጭ ዘይቤ ነው ይሄ፣ በአማርኛ ቋንቋ አይደለም። ስንት ኤግኔቶ የሚለው ሆነ የሚለው ቃል ባይብል ላይ በሶስት አይነት አገላለጽ ይገልጻል አይደለ? እዚህ ላይ ያለው ቃሉ ነው ስጋ የሆነው። ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ሲባል ምን ማለት ነው? እስቲ ንገረኝ። ሆነ በቃ ሆኖ ተገኘ እኮ። ሆነ ሲባል ምንድነው አለ? የገባህን ነገር ንገረኝ። ሆነ ሲባል ምን ማለት ነው? ሆኖ ተገኘ መሆን። ሆነ ሲባል ምን ማለት ነው? አሁን ለምሳሌ ኦሪት ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ምንድነው ብርሃን የሆነው? በቃ ብርሃን ሆነ። ብርሃን ተፈጥሮ ምንድነው ብርሃን የሆነው? ሆነ ነው የሚለው። ሆነ ነው የሚለው እኮ። ብርሃን ተፈጥሮ ተገኘ፣ ተፈጥሮ። ስለዚህ ቃልም ስጋ ሆነ ማለት ተፈጠረ ማለት ነው ትርጉሙ አይደለም። እዚህ ላይ አይደለም። ስለዚህ ሆነ ማለት ምን ማለት ነው ንገረኝ። ተደረገ ማለት ምን ማለት ነው? ዘጸአት 4:7 ላይ የሙሴ በትር እባብ ሆነ ሲባል እንደዛ ነው። ኖ በነገራችን ላይ እዚህ ሆነ ማለት ተፈጠረ የሚለው ቃል የለውም። ምክንያቱም ኢንትራንዚት እኔ ጥያቄ ነው የጠየኩህ። ሆነ ሲባል ምን ማለት ነው ጥያቄው? አንተ ሆኖ ተገኘ እኮ አልኩ። ሆኖ ተገኘ ምን ሆነ ሲባል ምን ማለት ነው ትርጉሙ? ሆነ የሚለው ባይብል ላይ ተፈጠረ በሚል ይመጣል። ሆነ የሚለው ነገር ደግሞ ጠየኩ ነው የምልህ። አጠቃቀሙን ነው የባይብል ነው። ኤግኔቶ የሚለው ቃል ለሶስት ነገር ይጠቀምበታል ባይብል ላይ። አንደኛ ሆነ የሚለው ነገር ዘፍጥረት 1:3 ላይ ተፈጠረ በሚል ይመጣል። ሁለተኛ ደግሞ ሆነ የሚለው ዘጸአት 4:7 ላይ ደግሞ ተለወጠ በሚል ይመጣል። የሙሴ በትር እባብ ሆነ ሲል ተለወጠ ማለት ነው። ሶስተኛውና የመጨረሻው ሁለተኛ ነገሥት ምዕራፍ 15 ቁጥር 1 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ተፈጸመ ማለት ነው። ከነዚህ ከሶስቱ የትኛውን ነው ሆነ ሲባል? ቃል ስጋ ሆነ ሲባል የትኛውን ነው? ቃል ስጋ ሆነ ሲባል በስጋ ተገለጠ ኖ ሆነ የሚለው ተገለጠ በሚል የመጣበት ይኖር ይሆን? ጥቅስ ይኖር ይሆን? ምናልባት እስኪ ለምሳሌ ሁሉ በእርሱ ሆነ ሲባል ምን ማለት ነው? ሁሉ በእርሱ ሆነ ማለት እዛ ጋር አክቲቭ ቨርብ ነው፣ ፓሲቭ አይደለም እኮ። አክቲቭ በትክክል ሁሉ የሚል ቃል ስላለው ትክክል ነው። ስለዚህ ስለ ዮሐንስ ወንጌል 1:14 ላይ ግን የሚናገረው አክቲቭ ነው ወይስ ፓሲቭ ነው? ማለት ቃል ስጋ ሆነ ሲል
አይደለም። ሆነ የሚለው ቃል ዮሐንስ ወንጌል 1:14 እና 1:3 ላይ አክቲቭ ነው። 1:14 ላይ አክቲቭ ነው ወይስ ፓሲቭ ነው? አክቲቭ ነው። ጭራሽ ሌላ አድራጊ የለው ነው። 14 ላይ ያለው ፓሲቭ ነው ወይስ አክቲቭ ነው? ቃል ሥጋ ሆነ የሚለው ነው። ኖ ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ አለ። ሆነ የሚለው ነገር ሁሉ የሚል ስላለው አድራጊ ስላለው ፓሲቭ ነው። አንድ ጊዜ አስዋኝ ነው ወይስ ዋኝ ነው? አይ ያኔ አስዋኝ ነው። ስለዚህ ገቢር ነው ወይስ ተገብሮት ነው? ገቢር ተገብሮ አለበት። አድራጊ ያለው የተደረገው አሉት። ስለዚህ ቃል እዛ ጋር ሎጎስ ዮሐንስ ወንጌል 1:3 ላይ የተጠቀሰው ገቢር ነው ወይስ ተገብሮት ነው? አይደለም። ሁሉ በእርሱ ሆነ ሲል ሁሉ የሚባሉት የተፈጠሩ ስላሉ ዮሐንስ ወንጌል ምዕራፍ 1:3 ላይ ሎጎስ የተባለው እዛ ጋር የተጠቀሰው አክቲቭ ነው ወይስ ፓሲቭ ነው? ወይ ደግሞ በአማርኛ ላድርግልህና ገቢር ነው ወይስ ፓሲቭ ነው? ፓሲቭ ነው። በቃ ፓሲቭ አክቲቭ ነው እንጂ እንዴ አይደለም። አክቲቭ ማለት ምንድን ነው? በአማርኛ ተርጉምልኝ እስቲ። ኤግዛክትሊ አክቲቭ ቨርብ ማለት አድራጊው ቀጥታ ሲገለጥ ማለት ነው። ስለዚህ ሆነ በሁሉ በእርሱ ሆነ ሲል በማን ሆነ? እርሱ አድራጊ ሁሉ ተደራጊ ቀጥታ አልገባም። እንትኑ ነጥቡ ማለት ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ ሲል የሆነው ፍጥረት ነው አይደል? ሆነ የሚባለው አዎ እኮ ሁሉ የተባሉት ፍጥረቶች ናቸው። አዎ ሆነ ሲል ደግሞ በማን ነው የሆነው? በእርሱ የሚባል ባለቤት አለ እኮ ሎጎስ ማለት ነው አይደለ? አዎ ሎጎስ አክቲቭ ነው ወይስ ፓሲቭ ነው? እዚህ ላይ አድራጊ ነው። አክቲቭ ፓሲቭ አይደለም እኮ። አድራጊ ካልክ እኮ ገቢር ነው። ልክ እኮ ነህ እኮ ትክክል ለምን አትለኝም ታዲያ? አሁን አክቲቭ የሚባለው ሙሉ ስቴትመንቱ ነው እንጂ አንድ ሳብጀክቱ ብቻው አይደለም እኮ። አክቲቭ ነው የመጣው። አክቲቭ ቨርብ ሆኖ ነው የመጣለት ማለት ነው። ፕሮሰስ የሚያደርገው ማለት ነው። ፕሮሰስ የሚያደርገው ይሄ ስቴትመንት አድራጊው ይታወቃል። ስለዚህ አክቲቭ ስቴትመንት አልገባህም እኮ የምለው ነገር አንዴ ልድገምልህ። እሺ ድገምልኝ። እሺ ዮሐንስ ወንጌል ምዕራፍ 1:3 ላይ ሁሉ በእርሱ ሆነ ሲል ገቢርና ተገብሮት አለ አይደለ? አዎ ገቢር ቃል ነው፣ ፍጥረት ደግሞ ተገቢሮት ነው አይደል? አዎ የተተገበረ ዮሐንስ ወንጌል 1:14 ላይ ስትሄድ ቃልም ሥጋ ሆነ ሲል ሆነ የሚለው እዚህ ጋር ቃል የተባለው እዚህ ጋር ገቢር ነው ወይስ ተገብሮት ነው? በነገራችን ላይ ባለቤት የለውም ስቴትመንቱ። ስለዚህ ተደረገ ሲባል ምን መሰለህ እዚህ ላይ የሚለው ነገር ሆኝ ነው ወይስ አስወኛኝ ነው? ወይም ደግሞ ገቢር ነው ሆኖ ነው የተገኘው? በቃ አይብቃ ዋኝ ነው እንጂ የሚሆን ወይም የሚደረግ አይደለም። ባለቤት አንዴ ልሞክር፣ ጥያቄውን አንዴ ልሞክርልህ። በቃ ስለዚህ ምን አለ መሰለህ፣ እኔ ወሂድ ልበለውና ያልከው ትክክል ካልሆንኩኝ አረመኝ እስኪ። እሺ በል እንደዛ ይሻላል። ምክንያቱም ለማስረዳት ሊመች ብዬ ነው። ቃል ማለት ሁሉ በእርሱ ሆነ ተብሎ ሲገለጥ እኔ እያልኩ ያለሁት ሁሉ በእርሱ ሆነ አክቲቭ ስቴትመንት ነው። ምክንያቱም ተደራጊዎቹ ሁሉ ናቸው። አድራጊው እርሱ የተባለው ነው። እርሱ ሪፈር የሚያደርገው ቃሉ ነው። አድራጊ ነው። ሆነ የሚለው ማሰሪያ አንቀጹ አለቀ። በቃ ስቴትመንቱ አክቲቭ ነው። ታች ወርዶ ቃል ሥጋ ሆነ ሲል እዚህ ላይ አድራጊ የሚባል ነገር የለውም። ስለዚህ ይህ ስቴትመንት ምንድን ነው? ፓሲቭ ስቴትመንት ነው። በቃ ምንም አድራጊ የሚባል የለውም። ተደራጊው ሆኖ ነው የተገኘው። አፍተር ኦል ትራንዚቲቭ ቨርብ ነው። አድርጎ ሊያደርግ የሚባል ለምሳሌ እንጀራ ጠላ ሆነ ካልኩኝ አድራጊም ተደራጊም እዚህ ላይ አይገለጡም። ስቴት ቨርብ ነው ማለት ነው። አሁን ይኸውልህ ቢንግ ነው ማለት ነው። የመጀመሪያው ላይ ዮሐንስ ወንጌል 1:3 ላይ ቃል እዛ ጋር የተጠቀመው አክቲቭ ስቴትመንት ሆኖ ነው የመጣው አይደል እንዴ? ገቢር ነው። አዎ ገቢር ተገብሯል። በቀላል አድርግልህ አድራጊና ተደራጊ ብለህ ያዘው። አክቲቭ እና ፓሲቭ አድራጊ ነው። በዛ ቃል አድራጊ ነው። ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ሥጋ ሆነ ሲል ሆነ የሚለው ነገር አድራጊ ነው ወይስ ተደራጊ ነው? ሆኖ ነው የተገኘው። ኋኝ ነው። ተደራጊ ነው ወይስ አድራጊ ነው? ወይ ጥያቄ አይደለም። ጭራሽ አድራጊ ተደራጊ የለውም። ስቴት ቨርብ ነው። ተደራጊ ነው ወይ? ሆነ ማለት ተደራጊ እንደሚያሳየው አድራጊነት እንደሚያሳየው አያሳይም። ስቴት ቨርብ ነው። ወሂድ ይሄ ቃል ያሺ ስቴት ቨርብ አድርገው ችግር የለውም። በቀለል ሆኖ መገኘት ሆነ የሚለው ነገር አንተ ተገለጠ በሚል ያመጣበትን እስቲ ጥቅስ አምጣና ስጠኝ። ደግነት የሚለው ቃል ለዛ የሚጠቀምበት ወደ ወገኖቹ መጣ። እዛው እያለ ወደ ወገኖቹ መጣ፣ ወገኖቹም አልተቀበሉትም ስላለ የጠየቅኩ ጥያቄ ሆነ የሚለው ቃል ግራማቲካሊ ተገለጠ፣ ለበሰ ወይም ደግሞ ምናምን ለሚል የሚመጣበትን ጥቅስ ስጠኝ ነው ያልኩ። ኦኬ አሁን እኔ ጥቅስ በጥቅሱ ቃሉ በቃሉን አላውቀውም፣ ግን ከኮንቴክስቱ በመረዳት ነው እንደዛ ያልኩ።
ምክንያቱም ኢየሱስ ክርስቶስ ስጋ ከሆነ በኋላ ስጋ ሆኖ በቃ ስለተወለደ ታየን ነው። ይሁንልህ በቃ እሺ፣ በቃ እንትን እንበልና አይ ቲንክ እኔም መውጣት ስላለብኝ ማጠቃለያ መስራት። በነገራችን ላይ ወሂድ በጣም ደስ ትለኛለህ። ሲጀመር ሌላም ቦታ ላይ ከዚህ በፊት አውቃለሁ ደስ ይላል። ትምህርትና እንትኑ ኢንሳይቶቹ ኤቭሪቲንግ እዚህ ላይ እያወራናቸው ደስ ይላል። ኦኬ እንትኖቹን ሪከርድ ስለሚደረግ ያያቸውና ለሌላ ቀን ለሁለተኛ ቀን ስትመጣ ተዘጋጅባቸው እንትኖቹን ያሉትን ነገሮች ማለት ዝም ብለህ የሄድክበት እስካሁን ድረስ ያወራነውን እንትን 1-2 ደቂቃ ውሰድና ማጠቃለያ ሰራበትና ከሌሎች ወንድሞች ጋር ትቀጥላለህ። 1-2 ደቂቃ ኤብሮ ደቂቃ ያዝለት። እሺ ኡስታዝ ጀዛከላህ ኸይር ኡስታዝ አላህ ይጠብቅህ። እሺ ሺዳንዬ ወይ አሁን እዚህ ጋር እስቲ አንድ ጥቅስ ልስጥህና ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ለዩ ልጆች እስከ 10 ትውልድ ማነው እስከ 4 ትውልድ ድረስ በዙፋን ላይ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነው፣ እንዲህም ሆነ አለ። ምን ማለት ነው? እንዲህም ሆነ ሲል ማለት ያ ይሆናል ተብሎ የተነገረው ነገር ሪቪል አደረገ። ሀፕን አደረገ ማለት ተደረገ ማለት ተፈጸመ ማለት። ጥሩ። መጀመሪያ በምን ቃል ነበሩ? መጀመሪያ በተስፋ ነበሩ አይደለ? በተስፋ ነበሩ። ኢየሱስ በተስፋ ነበረ ወይስ በማንነት ነበረ? እንዴ በማንነት ነበረ እንጂ የእግዚአብሔር ሎጎስ ሆኖ አለ እኮ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። እንደ ተስፋው ቃሉ የምን ተስፋ ቃል ነው የሚያወራው? ያው አድናችኋለሁ የሚለው ነው እኮ። ለማን ነው የገባው ይሄን የተስፋ ቃል? እኛ ጋር በኦርቶዶክስ ተዋህዶ ለአዳም ለአብርሃም የገባውስ የምን ቃል ነው? ተመሳሳይ ቃል እኮ ነው። ሁሉም በነቢያቶቹም በሐዋርያቶቹም በነቢያቶቹ ዘንድ ጥሩ መታለሽ። ዕብራውያን ምዕራፍ 11 ቁጥር 13 ላይ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። የትኛውን የተስፋ ቃል ነው ያላገኙት? እነሱና አብርሃም በስጋ አልተወለደላቸውም። በጣም ጥሩ። ለዛ ነው ኢየሱስ አብርሃም ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ወይ ደግሞ 57 አካባቢ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ምን አለ? ከዛ በኋላ አየም ደስ አለው አለ። በምንድን ነው ያየው? በተስፋ ነው ያየው። በጣም ስለዚህ አብርሃም በተስፋ ካየው ሌሎች ያላመኑትም ማነው ከሩቅ ሆነው አይተው ተሳልመውት ያለፉትም በተስፋ ከሆነ ያዩት ኢየሱስ የነበረው በተስፋ ነው ማለት ነው። ለነሱ በተስፋ ነው ያለው ኢየሱስ። በቢብሊካሊ ስናየው ስለ ተስፋ ቃል ነው የሚያወራው እኮ። ተስፋማ ትክክል ከሆነ ለነሱ በተስፋ ነው የነበረው። እነሱ በተስፋ መነጽር ብቻ ነው ያዩት ኢየሱስን እንጂ በአካል ተወልዶ ኢንፍሌሽ አላዩትም። በአካል እኮ አልነበረም ሲጀመር፣ አካልም አልነበረውም። ኦኬ ሲወለድ አካል አለው። ሲወለድማ አካል አለው። ትክክል ነህ። ከመጀመሪያውን ጀምሮ የተለየ አካል አለው። በቀደሞ መቼ ነው ያለው? መቼ ነው የነበረው? መጀመሪያ ማለት በስጋ ነው በመለኮቱ ነው? አካል አለው። አንተ አካልማ እንዳለ ያየ ነው ከማርያም በኋላ ነው። ከዛ በፊት በቃ ከእሷ ስጋ ምናምን ሲኖረው ማለት ነው። ፍለሽ ነው። ከዛ በፊት አካል የለውም ማለት ነው ባጭሩ። አለው እሱ። ይሄ የእንትን አካል ይባላል። ይሄ ምንድነው? ፍጹም ገጽ ፍጹም መልክ የሚባለው ቀደም ስናወራው የነበረው ነው። የእግዚአብሔር አካል አለው ያልከው እስኪ የቱ ጋር ነው? እስኪ አንድ ስጠኝ እስኪ። ምኑ ጥቅስ ስጠኝ። እሺ አካል አለው ያልከውን አንድ ጥቅስ ስጠኝ። ያው ከወልድ ከመንፈስ ቅዱስ አንዱ አካል ስለሆነ ነው። የቱ ጋር ነው? እስኪ ከወልድ ከመንፈስ ቅዱስ ከአብ የቱ ጋር ነው አንዱ አካል የሆነው? አይ የመጀመሪያው ቃል በቃል ደረጃ አልነበረም እኮ። የቱ ጋር ነው የነበረው? ቃልማ እሱ አይደለም። ስለ ሎጎስ ነው የሚያወራው። ሎጎስ ሌላ ነው፣ ይሄኛው ሌላ ነው። ሎጎስ ደግሞ በእግዚአብሔር ዘንድ ነው። አሁን ያገኘነው ሼደንዬ አሁን ያገኘነው የተስፋ ቃል መሆኑን ነው ኢየሱስ ያገኘነው እንጂ ኢየሱስ በተስፋ ቃል ደረጃ ሳይሆን በባህሪ ደረጃ አለ የሚለው ነገር አላገኘንም እስካሁን። አሁን ነው የምታሳየኝ ገና። ኢየሱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሲናገር የነበረው ባይብሉ ስለ ኢየሱስ ሳይሆን የመጀመሪያ የተናገራል ኢናርኼ ኢንሆሎጎስ የሚለው በመጀመሪያው ቃል ነበር ሲል መጀመሪያ የነበረው ቃል ነው። የትኛው ቃል ከተባለ ዘፍጥረት 1:1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ስለሚለው ቃል ነው የሚያወራው።
ከዛ ብርሃንም ይሁን አለ፣ ብርሃንም ሆነ አለ። ይሄንን ነው የሚያወራው እግዚአብሔር። መዝሙር ዳዊት 33:9 ላይ ምን አለ መሰለህ? እግዚአብሔር የራሱን ቢንግ ነበረው አይደለም? የራሱ መሆን ነበረው አይደለም? እግዚአብሔር ራሱ ሆኖ እግዚአብሔር አላው ማንነቱ አለ። እግዚአብሔር በቃ አንድ ማን ራሱን የቻለ ማንነት አለው። ምንነትም አንድ ነው። እሱ እስራኤሎች ስም አምላካችን ያህዌ አንድ ያህዌ ነው ተብሎ ተጠቅሷል። ትክክል። እግዚአብሔር ቃሉ አለ። እግዚአብሔር ቃል አለው፣ መንፈስ አለው፣ ጥበብ አለው፣ ኃይል አለው፣ ብዙ ነገር አለው። ትክክል። ቃል ካለው ቃልነቱ መቼ ነበረ ብሎ መናገር ይቻላል እንዴ? ለምሳሌ ለእግዚአብሔር ስለ እግዚአብሔር ቃል ከሆነ ነው አንችልም። አሁን እያወራን ያለ ነው ግን ስለምን ቃል ነው ጥያቄው። የትኛውን ቃል ነው የምታወራው አንተ? የእግዚአብሔርን ቃል እኮ ነው ያወራሁት። ገባኝ። የእግዚአብሔር ቃል እኮ እግዚአብሔር እኮ ምንም አልፋና ኦሜጋ ነው። እግዚአብሔር ችግር የለውም፣ እሱ አያሳስብም ማለት ስለ ቃሉ ነው እያወራሁ ያለሁት እንጂ ስለሌላ ማንነት አይደለም። እግዚአብሔር የራሱ ቃል አለው። ያ የእግዚአብሔር ቃል ደግሞ አንድ ፐርሰን አይደለም፣ ማንነት አይደለም። የእግዚአብሔር ባህሪ ነው፣ አትሪቢዩት ነው። ኖ በአትሪቢዩት ደረጃ እንዳልሆነማ እግዚአብሔርን ሰውን ሲፈጥር በመልካችንና በምሳሌያችን እንፍጠር ይላል። ማን ናቸው ያሉት? ለማን ያለው? እሺ እንደዛ ከሆነ እግዚአብሔር በመልካችን እንደምሳሌያችን እንፍጠር ካለ መጽሐፍ ክፋሌን ትቀበላለህ አይደል? አይ እቀበላለሁ። እሱንም ግን ኦሪት ዘፍጥረት እግዚአብሔር አምላካችን እኛ ላየነው ማለት አክቹዋሊ የለም። ምን አለ መሰለህ? እግዚአብሔር አምላካችንም ለእኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለን አሉ። ፈጣሪያችን እግዚአብሔር ማናቸው እንደዚህ እያሉ የሚናገሩት? ፈጣሪያችን እግዚአብሔር አለን የሚሉት ምኖቹ ሄቨንሊ ቦዲስ ምናምን ልትላቸው ናቸው። የሰማይ መላእክትም ሊሆኑ ይችላሉ እዚህ ላይ በጣም። ስለዚህ ሰማይ መላእክትን ነው እያናገረ ያለው ባጭሩ። ስለዚህ ለሰማይ መላእክትም ለሰው ልጆችም ቢናገራቸው እሱ እያለ ያለው መልክና አምሳል አለ እያለ ነው እኮ። በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ራሱን ስለ እንትን ነው የሚያወራው። አሁን መልካችን እየተናገረ ቢናገር እንኳን እግዚአብሔር ራሱን ኢንክሉድ አድርጎ ኤክስክሉድ አድርጎ ነው አሁን እግዚአብሔር ስለ ራሱ ነው የሚናገረው። መጀመሪያ ስለ ራሱ በመልካችን እንደ ምሳሌያችን እንፍጠር ሲል እንፍጠር እያለ የሚናገረው ከመላእክት ጋር ስለመሆኑ ግልጽ በሆነ ሁኔታ አይተናል። አንድ ጥሩ። አይ ታዲያ ለምንድን ነው በመልካችን እያለ የሚናገረው ካልን ፕሉራል ኦፍ አምፕሊቲዩድ እና መልቲቲዩድ የሚባል ነገር አለ ነው ዛት አይደለ? የግነተኛነትና የብዜተኛነት ባይብል ላይ የለም እንደ አይነት ቃል አለ እኛ ተብሎ በብዙ ቃል ይወራል። ስለዚህ ከዛ አንፃር ነው እንጂ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ተብሎ ነው የተቀመጠው። ስለእንትን ታውቃለህ? ያኺድና ኢኻድና ያኺድ ታውቃለህ? ቆይ ልመጣልህ ነው፣ እዚህ ላይ ልመጣልህ ነው። ኢኻድና ያኺድ ታውቃለህ? አላውቃቸውም። ኢኻድና ያኺድ ማለት ዘዳግም 6:4 ላይ እስራኤሎች ስማ ያህዌ አምላካችን አንድ የሚለው ቃል ኢኻድ ነው፣ አንድ። ስለዚህ አንድ የሚለው ቃል እግዚአብሔር ያህዌ አምላካችን አንድ ያህዌ ነው የምትለዋ ምንድነች? አንድ ነው፣ አንድነት ነው የሚለው ምንድነው? አንድነት ነው፣ በአንድነት መኖሩን ነው የሚናገረው እኮ። ነው የሚለው ምንን አመላካች ነው? አንድ ነው አይደል? በጣም ጥሩ። ሲንጉላር ነው ማለት ነው። ጥሩ። ስለዚህ አሁን ይሄ ፐርሰን አንድ ፐርሰን መሆኑን ነው የሚነግረን። ማን ነው እሱ አንዱ ፐርሰን? እግዚአብሔር። ገባኝ። ያህዌ አምላካችን አንድ ያህዌ ነው አለ። ስንት ፐርሰን ነው? በፐርሰን ስትገልጸው ኢን ፐርሰን እየገለጥክ ነው? ፐርሰን እኔ አይደለም የገለጽኩት፣ ግራማቲካሊ ነው እየገለጽኩት ያለሁት። እሺ ምሳሌ ልስጥ። አንዴ እሺ አንድ ምሳሌ 1:26 በተራ ብናወራ ይሻላል። ምንድነው ሰለቸን እንጂ በተራ ብናወራ ይሻላል። ለነሱ ከሰለቸ ትንሽ ወረድ ብለህ መምጣት ትችላለህ። ከይቅርታ ጋር ቆይ አንድ ጊዜ። እሺ ጥሩ ውይይት እያደረግን ነው። ጥሩ ጸባይ ያለው አንድ ጊዜ ከይቅርታ ጋር ሰው ቀይር፣ ችግር የለም። ሰው አንዴ አሁን አትረብሸን እባክህ። እሺ ከይቅርታ ጋር በጣም ይቅርታ። እሺ አንዴ አሐድ በጣም ጥሩ መረዳት ያለህ ሰው ነህ በእውነት በጣም ተመችተኛልና ለአንተ አይነት ነገሮችን እሺ ልስጥ አሁን ያው ልሰጥ ነው። ጥሩ ፋይል እየከፈትኩ ነው። እሺ ለዛ ነው። ኦኬ ምን አለ መሰለህ፣ ለምሳሌ
ዘፍጥረት 2:24 ላይ ስለዚህ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ይሆናሉ የሚለው ምን አመልካች ነው? አንድ ስጋ አንድ የሚለው ኢኻድ ነው። ይሆናሉ የሚለው ምንድነው? ምንን አመልካች ነው? ይሄ ቀድሞ ሁለትን አመልካች ነው። ማሰላንቀሱ በጣም ፐርሰን ነው ማለት ሁለት ፐርሰን አሉ ማለት ነው። ጥሩ ሌላም ልድገም አንድ ጊዜ ዘፍጥረት 34:22 ላይ ነገር ግን አንድ ህዝብ ሆንን አለ። ስንት ፐርሰን ነው? አንድ ህዝብ ሆን። ህዝብ በነገራችን ላይ አዎ ሲገለጥም ሲንጉላር ነው የሚወስደው፣ ሲንጉላር ቨርብ ነው የሚወስደው። ስለዚህ አንድ ሆንን አለ። ሆን በቃ አንድ ብዙ ማለት ይሄ ብዙ አንድ አቆት ልክል አንድ የሚለው እንደ ህዝብ ነው። የወል ስም የጋራ ስም የሚባለው የመጨረሻ አንድ ልጥቀስልና ከዛ ወደ ሲንጉላሩ እንሄዳለን። ትንቢተ ኢሳይያስ ምዕራፍ 37 ቁጥር 22 ላይ በምድርም ላይ በእስራኤል ተራሮች ላይ አንድ ህዝብ አደርጋቸዋለሁ አለ። አደርጋቸዋለሁ የሚለው ምንን አመልካች ነው? ብዙ አመልካች ነው። በጣም ጥሩ። እሺ ደግሞ ሌላ ልስጥ ደግሞ እስቲ ለምሳሌ መጽሐፈ ነገሥት ምዕራፍ 22 ቁጥር 8 ላይ የእስራኤልም ንጉስ ኢዮሳፍጥን እግዚአብሔርን የምጠይቅበትን የይምላ ልጅ ሚክያስ የሚባል አንድ ሰው አለ አለ። አሉ አላለም። ምን ማለት ነው? አለ ማለት አንድ ነው የሚያመለክተው። ነጠላ ፐርሰን ነው። እሺ አንድ ልድገምና ወደ ነጥብ ይመጣለሁ። ኦሪት ዘኍልቍ ምዕራፍ 7 ቁጥር 1 ላይ ለሚቃጠል መስዋዕት አንድ ወይፈን አንድ አውራ በግ አለ። አንድ አውራ በጎች ነው በግ ነው የሚለው? አንድ አውራ በግ ነው። በግ ሲንጉላር ፕሉራል? አንድ ነው። በጣም ጥሩ። እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ሲል ሲንጉላር ነው ፕሉራል ነው? ስለ ፐርሰን ነው የሚያወራው? ስለ ኮምፓውንድ ዋን ነው የሚያወራው? አይ ስለ ኮምፓውንድ ዋን በቃ በየትም ትወራ አንድ ነው እያወራ ያለው። ስለ አንድ ነው እያወራ ያለው። ቆይ ኮምፓውንድ ዋን እና ኒሜሪክ ዋንን የምናረጋግጠው በምኑ ነው? በቨርቡ ነው አይደል? በቨርቡ ነው እና የምናረጋግጠው። ቨርቡ እዚህ ጋር ምንድነው? እስራኤል ሆይ ስማ አምላካችን ያህዌ። ጥሩ። ስለዚህ እዚህ ጋር ያለው ፐርሰን ስንት ፐርሰን ነው? አንድ። በቃ አንድ። ግን ቅድም ምን ብለኛል? ዮሐንስ ወንጌል ቆይ ለስታ አንዴ ዮሐንስ ወንጌል ህዝቦች ብሎ አንድም ሲል ህዝቦች ብለህም አንድ ነን ማለት ይቻላል። ይህ ህዝብ ትክክል ነው እኮ እሱማ ትክክል ነው። ኮምፓውንድ ነው እሱ። ይሄኛው ግን ሲንጉላር ነው። ያ ኮምፓውንድ ነው፣ ይሄኛው ኒሜሪክ ነው አለ። ቨርቦቹ ኒሜሪክ እና ኮምፓውንድን የሚለይ ስለሆነ ጥሩ። አሁን ምን እናደርጋለን መሰለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት ለኔ አባቴ ነው አላቸው አይሁዳውያንን። እናንተ አምላካችን የምትሉት አይሁዳውያን አምላካችን የሚሉት ማንን ነው? የኢየሱስ አባት ነው አይደል? ማለት አንድ አምላክ ብሎ ከዛ በፊት ኢየሱስን አያውቁም ነበር። አምላክ ብሎ የሚጠሩት ሰው ነበራቸው። ገባኝ። ኢየሱስ መጥቶ ሲያስተምራቸው ከአይሁድ ጋር በነበረው ክርክር ላይ ዮሐንስ ወንጌል 8:54 ላይ እናንተ አምላካችን የምትሉት ለኔ ምን ነው አላቸው? አባቴ ነው። እሺ ማን ነው እሱ? የኔ አባቴ ነው እያለ የሚናገረው ማን ነው? ኢየሱስ ክርስቶስ። ገባኝ። ማን ነው ማንነቱ? አባቴ የተባለው ማንነት እግዚአብሔር አብን ማለት እኮ ነው። በጣም ጥሩ። እስራኤል ሆይ ስማ አምላካችን እያሉ የሚሉት የማን አባት ነው? አምላካችን የሚሉት የሁላችንም። እናንተ አምላካችን የምትሉት አባቴ ነው ያለው፣ እነሱ አምላካችን እያሉ የሚጠሩት ማን ነው? ያህዌው ራሱ እኮ። ማን ነው እሱ? የኢየሱስ ምኑ ነው? አባቱ ማን ነው እሱ? አባቱ ማለት አብ ነው። አብ ነው እኮ አባቱ። በጣም ጥሩ። እስራኤል ሆይ ስማ አምላካችን እያሉ የሚጠሩት እግዚአብሔር አንድ እግዚአብሔር ነው እየተባለ ያለው በፐርሰንት ስንት ፐርሰንት ነው? ስንት ፐርሰንት ነው? ማን ነው እሱ? እናንተ አምላካችን የምትሉት ለኔ አባቴ ነው እያለ የሚናገረው ማን ነው? በፐርሰንም አንድ ነው። ኢምፐርሰን ነው እየገለጥከው ያለው። በፐርሰንም አንድ ነው። ፐርሰን ነው ሲጀመር እኮ። እሺ አንተ በትሪኒቲ ስንት ፐርሰን አለ? በትሪኒቲ የምን ትሪኒቲ ላይ የባህሪ ነው የአካል የአካል ትሪኒቲ ስንት ፐርሰን አለ? የአካል ትሪኒቲ ምናምን ሲሆን 3 ናቸው በአካል። በጣም ጥሩ። እዚህ ጋር ስንት ፐርሰን ያለው? ስለ አካል ነው የሚያወራው ነው የሚለው አይደለ? አይደለም እኮ እዚህ እኮ ቅድም እኮ ስናወራው የዋልነው ከወሂድ ጋራ ስናወራው የዋልነው እኮ ስንት ፐርሰን አለ እዚህ ጋር እንመጣለን። ከየት ነው የምንመጣው? ለምሳሌ አይደለም በነገራችን ላይ እየመጣን ነው ከሱ ነው የምንነሳው። በአካላቸው ከሆነ ነው ብሎ ሲያወራ አንድ ነው
በቃ ሌላ ምንም እኮ ይሄ ማከራከሪ የለውም። ስለ አንድ ነው እያወራ ያለው። በቃ እኮ ስንት አካል ነው? አንድ አካል ነው። ማን አንድ አካል ነው? ኧረ የሚታርጉ ስገቡ ባካችሁ። በአካሉ ነው። አንድ አካል ነው አይደለ? በአካል ነው። አዎ፣ ግን ደግሞ በባህሪ ሼር ያደርገዋል እኮ። አሁን ናቸው አይልማ ነው። ኧረ ራህማ የሚታርጊ ባክሽ። አቦ እሺ፣ በባህሪ ናቸው ስለማይባሉ እኮ ነው። በባህሪ ስላሴ ናቸው ተብሎ አይጠራም። እየረበሻችሁ ነው ጋይስ። አታውርዷት። ግን ከዚህ በኋላ ሚውት ካነሳሽ ትወርጃለሽ። እሺ አሁን ጥያቄው ለእስራኤሎች ስማ፣ አምላካችን ያህዌ አንድ ናቸው ቢሆን ኖሮ ኮምፓውንዷንን ያሳይ ነበር አይደል? ያማ በቃ ቀጥታ ኮምፓውንድ ነው የሚያሳየው እንላለን። በቃ ብዙ ናቸው ማለት ነው ሲባል 1% ነው። ይሄ 1% ማን ነው? ግን 1% ደግሞ ከሱ በፊት በመጣው ግስ ነው የሚወሰነው። አሁን ማነው ስም ነው የሚወሰነው። ለምሳሌ እኔና እናቴ ገበያ ሄድን ካልኩኝ ለምሳሌ በቨርብ እንደዚህ እኔ ስለ ራሴ ነው እያወራሁ። አንዴ ይቅርታ። እሺ ራህማን ፎሎ አድርጓት። እሺ ሁላችሁም ኢንሻአላህ ፎሎ አድርጓት ሁላችሁም። እሺ ቀጥል። እሺ ይኸውልሽ ዳንዬ ምን መሰለ ቨርቦች ቀድሟቸው የሚመጣውና አሁን ይከተላሉ። ትክክል። አሁን እዚህ ጋር መጀመሪያ ቀደም እያልን የነበረው አንድ ነገር ነበር። ልብ አድርግ። እናንተ አምላካችን የምትሉት አባቴ ነው ብሎ አስተምሯቸዋል አይሁዳውያን አይደል? አዎ ይሄማ ቃል በቃል የተነገረ ስለሆነ አልካርኩ። አይሁዳውያን ዘዳግም 6:4 ላይ አምላካችን ብለው ሲጠሩት የነበረው ማን ነው? ያህዌን። የማን አባት? የኢየሱስ ክርስቶስ አባት። በጣም ጥሩ። ያህዌ አምላካችን አንድ ያህዌ ነው የተባለው ማን ነው? እግዚአብሔር። የትኛው? የኢየሱስ አባት እኮ የትኛው ስትል በእግዚአብሔርነታቸው የኢየሱስ አባት በለኛ። የኢየሱስ አሁን እኮ ብለናል እኮ ኦሬዲ የኢየሱስ አባት አይደለም። አሁን ምንድነው እያረክ ያለው? እናንተ አምላካችን የምትሉት አባቴ ነው አለ። ትክክል እኮ አምላካችን ብሎ ኢየሱስ የጋራ ስም ነው የነገረው ወይስ ነጠላ ስም ነው የነገረው? በአምላክነት ምን አለ ኢየሱስ? እናንተ አምላካችን የምትሉት አለ። ማን ነው አለ? በአባትነት በፐርሰን ሲሆን በግብር ሲሆን ሶስትነቱን፣ በባህሪ ሲሆን ግን ስለምንም አልተናገረም። እዚህ ላይ ስለ ባህሪ አባትነት ተናግሯል፣ በደንብ ተናግሯል። እናንተ አምላካችን የምትሉት አምላካችን የሚሉት በምንድን ነው? በአንድነት ነው። ማንን ነው እኮ ልነግርህ እኮ ነው። አምላካችን የሚሉት ማንን ነው? ማንን ነው? ያህዌ በአንድነቱ እኮ ማን ነው እሱ? አምላካችን የሚሉት ለኢየሱስ ማን ነው? ምኑ ነው? አባቱ። በጣም ጥሩ። ስለዚህ እነሱ አምላካችን ብለው ሲያመልኩት የነበረው ማንን ነው? የኢየሱስ ማን? የኢየሱስ ምንድን ነው? አባት ነው። በጣም ጥሩ። ስለዚህ ኦሪት ዘዳግም 6:4 ላይ እናንተ አምላካችን ይቅርታ እስራኤሎች ስማ አምላካችን አሉ። ልብ አድርግ። አምላካችን ያህዌ አንድ ያህዌ ነው የተባለው የኢየሱስ አባት ነው። ግልጽ ነው። አንድ ያህዌ እኮ የራሱ ማንነት ይዞ ቢነገርለት እኮ ችግር የለውም። አሁን እያደረክ ያለው ግን አልኩ ለምሳሌ ተነገረ ኢየሱስ ነገረን እኮ አንድ እሺ ጥሩ በቃ እሺ አሁን ሌላ ካላግባባን ይኸውልህ አንድ ጥያቄ ልጠይቅህ። እግዚአብሔር አምላክ አዳም ከሳተ በኋላ እነሆ አዳም ከኛ እንዳንዱ ሆነ ብሎ ተናገረ። ኦሪት ዘፍጥረት ላይ ከኛ እንደ አንዱ ሆነ ብሎ ይናገራል። ዋን ኦፍ አስ ስንት ቁጥር ነው የሚያመለክተው? ከኛ እንዳንዱ በዚህ እሺ ጥሩ እንደዛ ከሆነ አንደኛ ሳሙኤል ምዕራፍ 17 ቁጥር 36 ላይ ጎልያድን በገደለው ሰዓት እንደ አንበሳና እንደ ንብ ብሎ ተናግሮ ምን አለ? አንበሳና ንብን መተዋል አይደለ? ከዛም ጎልያድን ምን አለው? ከኛ እንዳንዱ አደርገዋለሁ አለ። ምን ማለቱ ነው? ከኛ እንዳንዱ አደርገዋለሁ ከነሱ እንዳንዱ ይቅርታ ከነሱ እንዳንዱ አደርገዋለሁ አለ። ምን ለማለት ነው እኮ? አንዱን ተናግሮ ከዛ በኋላ ከነዛዎቹን ደግሞ ወሰደው ከሌሎቹ። ከነሱ እንዳንዱ ሲል ከነማን እንዳንዱ ለማለት ነው? ከአንበሳና ከድብ ማለት ነው አይደል? ከሁለቱም ከዛዎቹ አንበሳና ድብ ይሆናል ማለት ነው። አንበሳና ድብ ይሆናል ማለት ነው አይደለም? ከነሱ እንዳንዱ አደርገዋለሁ አልከኝ። በጣም ስለዚህ እግዚአብሔር ሲናገር
እግዚአብሔር ሲናገር አዳም መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ አለ። ከኛ አንዳንዱ ሆነ ማለት ከምን አንፃር ነው? ክፉና ደጉን ለይቶ አወቀ። በጣም ጥሩ። ከእግዚአብሔር ውጪ ክፉና ደግ የሚያውቅ ሌላ አለ ማለት ነው ወይስ? እስቲ እንዴት ነው? በቃ ቆይ ክፉና አይደለም ቼክ እናድርግ። ባይብል ላይ ቼክ እናድርግ። አይደለም ሌላ ከዛ በኋላ እኮ ክፉና ደጉ የለየን ሰው ልታገኝ ትችላለህ። ስማኝ ከኛ እንዳንዱ የሚለው ትርጉም አለ እኮ ልመጣልህ እኮ ነው። እሱ ላይ ልመጣልህ እኮ ነው። ያዝልኝ ከኛ እንዳንዱ የሚለውን ትርጉምን ያዝልኝና ምን ማለት ነው? ዋን ኦፍ አስ ማለት ምን ማለት ነው? ከብዙ ልመጣልህ እኮ ነው። እሱ ላይ ልመጣልህ እኮ ነው። ዋን ኦፍ አስ እያለ የሚናገረው ከምን አንፃር ነው ብለን ተነጋገረን። ያልነው ምንድነው? በአጭሩ ምንድነው አለን? ባህሪ በቃ መልካምና ክፉን ለማወቅ ከኛ እንዳንዱ ሆናል። አንተ ምን አገባ? አንተ አሁን 22 ላይ ነው አንዱ የተባለው ወደ ላይ መለሳ። ቆይ ያለው ምንነቱን አንድ ያለው ምንነቱን እኮ ቆይ ልመለስ እኮ ነው። ወደ ኋላ መመለስ እኮ ነው። አሁን አውዱን አንብበን አውደ ንባቡን ስናየው ከእግዚአብሔር ውጪ ሌሎች መልካምና ክፉን የሚያውቁ አሉ ባይብል ላይ። እኔ ተመለሰን ወደ ኋላ አይደለም ከአዳም በኋላ ሊያውቁ እኮ ናቸው የሰው ልጆች። ምክንያቱም ክፉና ደጉን ለይታም ታሳው ከአዳም በፊት ምን እያለ ይናገራል? ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ አሁን አንተ የጠቀስከው ቁጥር 22 ነው። ቁጥር 5 ምን ይላል አይተዋል? ምዕራፍ ስንት? እዛው ምዕራፍ 3 ቁጥር 22 ነው አንተ የጠቀስከው። ወደ ኋላ ተመለሰ ቁጥር 5ን ስታየው ምን ይላል? እንየው አንድ ላይ። እሺ ምን ይላል መሰለ? ፎር ጋድ አለ። አይ ቁጥሩና ምዕራፉ ንገረኝ። እሺ ጀነሲስ 3:5 ላይ ጀነሲስ 3:5 አገኘው ይያለሁ። እሺ ፎር ጋድ አለ። ልብ አድርግ ጋድ ካፒታል GOD። እሺ ፎር ጋድ does know that in the day you eat therefore then your eyes shall be opened and you shall be as gods አለ። small g ODS knowing good and evil አለ። ባሉት አወጣት ናቸው ሌሎች ጋድስ ብሎ በስሞል ከጠራ እግዚአብሔርን አይደለም እንደዛ ብሎ የሚጠራ መላእክት ናቸው አይደለ? አዎ ይላል። ለምሳሌ ዘፍጥረት 3:5 ላይ አማርኛ ግዕዝኛው አማልክት ብሎ አስቀምጦታል። ግሪክኛው ቶይ ብሎ ነው ያስቀመጠው። ያኛው የመጀመሪያው ቴዎስ ነው። ስለዚህ አሁን አማልክት የተባሉት ማን ናቸው ብለን ስንል መዝሙረ ዳዊት 97:7 ላይ ለምን አለ መሰለ? መላእክት ሁሉ ስገዱለት አለ። መላእክቱ ለሚለው የገባው ኤሎሂም የሚለው ቃል ነው ወይ ደግሞ ቶይ የሚለው ቃል ነው አይደለም። ስለዚህ መላእክት ምን ተብለው ተጠርተዋል? በግሪክኛው ደግሞ አንገሎም ብሎ ተጠርተዋል። ቅዱስ ላይ ነው እያነበብክ ያለው ከአንተ መጽሐፍ ላይ። ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም ነው የሚለው እዚህ ላይ። እንደ እግዚአብሔርም የሚለው ቆይ ገብቶኛል። እግዚአብሔርም የትኛው ግዕዝኛው ነው? ክፈትና ግዕዝኛው ነው። እሺ ግዕዝኛ እንኳን አልያዝኩም። ግዕዝ ባይብል አልያዝኩም። ፈትለኝ ቆይ እኔ ልፈትልህ አንዴ አሳይ። በነገራችን ላይ አማርኛው እንደዚህ ይበል እንጂ ማለት ነው። አማርኛው እንደዚህ ብሎ ያስቀምጡ እንጂ ይሄ አሁን ሲጀመር ለመሸወድ የተቀመጠ ነገር ነው ማለት ነው። ኦኬ በጣም ጥሩ ተመልከት። 3 ነገር ነው ማሳየህ ወይ 4 ነገር ማለት ነው። ግሪክኛው አንገ ብራይት ኮቺን አንዴ ሪንግ ላይቷን ላጥፋና ተመልከት ምን እንደሚል። አማርኛው እንግሊዝኛው ሲያስቀምጥ ምን አለ? ጀነሲስ 3:5 ላይ ጋድ ብሎ ሌላኛው አስጋድስ ነው ያለው። ኖዊንግ ጉድ ኤንድ ኢቪል አለ። ይሄ የእናንተ መጽሐፍ ዘፍጥረት 3:5 ላይ ሲያው ግዕዝኛ ታውቂያለሽ? እስቲ አንብብልን አንድ ጊዜ። እኔ ብዙም አይደለም እንግዲህ አላ እስመ ያምር እግዚአብሔር አንድ ነው እዚህ ላይ ጭራሽ እስኪ መልስልኝ። ተበሉ ምን ይሁን ይተፈታ አይንቲኩም ወትከውኑ አማልክት ወተአምሩ ሰናየ ወክ አየው አማልክት። ጥሩ ግሪክኛውን ደግሞ ተመልከት። ቴዎስ ይላል። እዚጋኛው ደግሞ ቴዎስ ሳይሆን ቶይ ብሎ ነው የሚያስቀምጠው ራሱ። ተመልከት እዚህ ጋር። ስለዚህ አሁን የተባሉት ማን ናቸው ብለን ስንል አማልክት ናቸው። አማልክት ደግሞ የተባሉት እነማን ናቸው ብለን ስንል እንትኖች ናቸው ራሱ ምንድን ናቸው? መላእክት ናቸው። ክፉና ደጉ ይለያሉ መላእክቶች። አዎ አለ እኮ መጽሐፉ እኮ ነው እያለ ያለው። አይደለም ጎድስ የሚለው
በነገራችን ላይ አማልክትና መላእክት ሁለቱም የተለያዩ ናቸው። አማልክት እንደውም ጎድስ የሚለው አማርኛው ነው እሱ ያው አማርኛው አይደለም። በእንግሊዝኛው ራሱ ምን ይላል ታውቃለህ? አይደለም አላውቅም። ዕብራይስጥኛው ምን ይላል? ዕብራይስጥኛም አላነብም አላውቅም። ያልኩ ግን ነግረህ እኮ ነው። አይደለም ጎድስ የሚባለው የእንግሊዝኛ ቃል ጎድስ ኤንድ ጎድስ የሚባለው ሴትና ወንድ ጣዖቶች አማልክት ተብለው ለሚያመልኩ የሚነገር ቃል ነው። በነገራችን ላይ እግዚአብሔርን አይደለም። ለነሱ ብቻ አይውልም። ቆይ አልመጣልህ ነው። ጎድስ ብለው ያስቀመጡት የማንን ብቻ ነው? አንድ ነገር ብቻ ነው ያስቀመጡት። እሱም እንግሊዝኛ ነው የተቀመጠው። አሁን ጥያቄው እኛ እዚህ ጋር አይደለም። በክረ ጽሑፉ ምን ይላል? በክረ ጽሑፉ ላይ የተቀመጠው ሁለቱም ኤሎሂም ተብሎ ነው የተቀመጠው። ኤሎሂም ተብሎ የተጠሩ ደግሞ አንተ እንዳልከው አማልክትም ኤሎሂም ተብሏል። እነዚህ ጣዖት ማለት ነው። መላእክትም አማልክት ተብሏል። ይሄን ታውቃለህ? መላእክት አማልክት እሺ ለስተ አማልክት ሰው እሱማ አይደለም። ቆይ ከዚህ ጋር የተገናኘ አይደለም። ጭራሽ ተርሙና ወርዱ ነው እንጂ የማይገናኘው። እሱማ ሰውም አማልክት ዘበጸጋ ተብለን ተጠርተናል። እኛም ራሱ በጸጋማ እኛም አማልክት ተብለን ተጠርተናል። በጣም ጥሩ። ስለዚህ አሁን እዚህ ጋር ግሪክኛው ላይ ደግሞ ስትመጣ ምን ይላል? አሁን አማልክት የሚለውን ተውና ሰብቷጀንት ላይ እንምጣ። ግሪክ ሰብቷጀንት ላይ አንገሎን ብሎ ነው ያስቀመጠው። አንገሎን ማለት በቀጥታ አማልክት ሳይሆን በቀጥታ መላእክት ማለት ነው። በቀጥታ ስለዚህ ያ ነው ያለው ነገር። ስለዚህ አሁን ምንድነው ወደኋላ እንመለስና አሁን እግዚአብሔር ካሁን ካየነው ጋር እንደ መላእክት ነው ተግባባን። መላእክት ክፉና ደግን ያውቃሉ ማለት ነው። አንድ ያዝልኝ። ሁለተኛ እግዚአብሔር ከመላእክት ጋር እያወራ ለምሳሌ አንድ ጥቅስ ልስጥህ። እሺ ጥሩ ጥቅስ ልስጥህ። የሚያግባባን አንድ ጥሩ ጥቅስ ልስጥህ። እሱም የሚሰጥህ ሆሴዕ ምዕራፍ 12 ቁጥር 5 ላይ ምን ይላል? 4 እና 5 ላይ በማህፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላኩ ጋርም ታገለ አለ። ከማን ጋር የታገለው? ከአምላክም ከመላክም። በጣም ጥሩ። ስለዚህ እዚያ የነበረው ሁለቱ መሆኑን ልብ ካረክልኝ ምን አለ? ከዛ እሺ ከመላኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤተልም አገኘው፣ በዚያም ከኛ ጋር ተነጋገረ አለ። ከማን ጋር የተነጋገረው? እስኪ መልስልኝ። ጥሩ። ምን አለ? በማህፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመላኩም ጋር ታግሎ አሸነፈ አለ። ሲያወራ የነበረው ሁለት ፐርሰኖችን ይዘናል። ጥሩ ታገላቸው የነበረው አልቅሶም ለመነው፣ በቤተልም አገኘው፣ በዚያም ከኛ ጋር ተነጋገረ እያለ የሚናገረው ከማን ጋር ነው? ከአምላክና ከመላክ። በጣም ጥሩ። አየህ፣ ለዛ ነው ቀደም ስነግርህ እግዚአብሔር ከኛ አንዳንዱ ብሎ ሲናገር ከመላእክት ጋር እየተነጋገረ ቀደም እኮ ኦብቪየስሊ አሳይቻለሁ። ኦብቪየስሊ ያሳየው ነገር ትልቁ ነገር ምንድነው? መልካምና ክፉን ለማወቅ ከኛ አንዳንዱ ሆናለ። መልካምና ክፉን ለማወቅ ከሆነ ፐርፐዙ መልካምና ክፉን የሚያውቁ ደግሞ ሌሎች አሉ ከእግዚአብሔር ውጭ። ማናቸው ስንል መላእክት አገኛል። ስለዚህ እግዚአብሔር በዚህኛው በነገርከኝ ጥቅስ እግዚአብሔርና መልአኩ ኢንክሉሲቭ ናቸው። ስለዚህ እግዚአብሔር መልካምና ደጉ ለመለየት ልክ እንደ መላእክቶቹ ነው ቢንጉ ወይም አፈጣጠሩ። ስለዚህ ከኛ አንዳንዱ ብሎ መላእክቶችንም ያጠቃላል። አንጻራዊ ነው ነገርየው። ምንድነው? መልካምና ክፉን ለማወቅ። ስለዚህ እግዚአብሔር ለምሳሌ እግዚአብሔር እውቀት አለው፣ የሰው ልጅም እውቀት አለው፣ ግን እውቀቱ ይለያያል። ገብቷል? ግን ስለ ባህሪ ስናረግ በባህሪ አንጻር መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ ብሎ ሲናገር አንጻራዊ ሆኖ ስለሚመጣ ከማንና ከማን ነው ሲል እኛ ብሎ የሚናገረው ከመላእክትና ከአብ ጋር ነው ማለት ልክ ቅድም እንደጠቀስኩልህ ማለት ነው። እሺ ለይቼ አንደኛ ሳሙኤል ላይ ሲላምብል እሱን ጥቅስ አንደኛ ሳሙኤል ላይ ምን ይላል መሰለ? መጽሐፈ ሳሙኤል 17:36 እኔ ባሪያ አንበሳና ድብን መታዋል። ማን ነው እሱ? ዳዊት ማለት ነው። ይህም ያልተገረዘው ፍልስጤማዊ የሕያው አምላክ ጭፍሮችን ተገዳድሯልና አለ። ማን ነው? ጎልያድ። ከነሱም እንዳንዱ ይሆናል አለ። ከነማን እንዳንዱ? ከነማ? ከአንበሳና ከድብ አይደለ? ከድብ። በምንድን ነው እንዳንዱ የሚሆነው? በመገደሉ። በጣም ጥሩ እንጂ አንበሳና ድብ አንድ አይነት ሆኖ አይደለም አይደለ? አይደለም።
ሁኔታው ነው እየተናገረ ያለው እዚህ ላይ መሆናቸው። በጣም ጥሩ። እዛ ጋርም ሲናገር እግዚአብሔርም አምላክ አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ አለ። ከምን አንፃር ነው ከኛ አንዳንዱ ያለው? ደግና ጥሩ ከመለየት አንፃር እኮ ነው። በጣም ጥሩ። ስለዚህ ደግና ክፉን ከመለየት አንፃር ስለሆነ ከኛ አንዳንዱ የተባለው አምላክና መልአክ አንድ ናቸው ማለት አይደለም። ተግባባን? እግዚአብሔር አይደለም ግን እግዚአብሔር ደግና ክፉ ከማን ተምሮ ነው የለየው? አይ ተማረ የሚል ነገር የለም እዚህ ጋር እኮ ይኸውልህ እኮ ለዛ እኮ ተማረ የሚል ነገር የለም እዚህ ጋር። ስለተመታ ያወራም እዚህ ኤግዛክትሊ መላእክቶቹ ደግና ክፉ እንዲለዩ አድርገው ተሰርተዋል እና ደግና ክፉን መለየት ጀመረ። እግዚአብሔርስ ደግና ክፉ አይለይም። በባህሪው ደግና ክፉን አዋቂ ነው። እነሱም ሲፈጠሩ ደግና ክፉን አዋቂ ናቸው። ስለዚህ ምን ሆነ? መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ ሲል ስለ ባህሪ ነው የሚያወራው። ስለ ባህሪ ደግሞ ሲያወራ አንጻራዊ ሆኖ ነው የሚመጣው። ወይ እግዚአብሔር ይሆናል ማለት አይደለም፣ ወይ መልአክ ይሆናል ማለትም አይደለም። ምንድነው? ባህሪውን ነው የሚወርሰው። ወረሰ ሲባልም ልክ አሁን ቀደም እንደተባለው ልክ እንደ ድብና አንበሳ እንደተባለው ነው ጉዳዩ የሚሆነው። ቀላል ነው። ብዙም የሚያከራክር ነገር አለም ወይ? ደግሞ ሌላ መረጃ ካለ ሌላ ላይ እኔ አይ ጀስት ዝም ብዬ ስሰማው አልኩኝ እንጂ የሚገርም ነገር መጽሐፉ ሲጻፍ መጽሐፍ ቅዱስ ሲጻፍ ጭራሽ የመጀመሪያው በተለይ ብሉይ ኪዳን አብዛኛው ከዕብራይስጥ ነው የተተረጎመው። ዕብራይስጥ ሮያል ዊ የሚባል ቃል ራሱ አይጠቀሙም። አይገርምህም? ሬር ጭራሽ አይጠቀሙም። አልፎ አልፎ ካልሆነ እንደነዚህ በቡኮቹ በንግግራቸውና በባህላቸው የለም። ስማይ አለ እንደኛ አይደለም። መረጃ ላውጣ። መረጃ ማውጣት ትችላለህ። አይጠቀሙም ስለ ሬርሊ የሚባል ቃል ነው። ሬርሊ ማለት ደግሞ ኦልሞስት ኔጌቲቭ ነው። ግን ቡኩ በሙሉ እኛ ተብሎ ነው የተጻፈው። እኛ እኮ ከማን ጋር ነው እኛ የሚለው? እሺ አሁን እዛ ጋር ወርዶ ከታች ከማን ጋር ነው እኛ ሲል የነበረው? ራሱ ነው ከባህሪ ከመላኩ ጋር ታገለ፣ ከአምላክ ጋር ታገለ የተባለው ከማን ጋር ነው? እኛ እያለ ያኔማ ሁለት ኢንቲቲዎች እኮ አሉለት። በጣም እዚህ ጋር ደግሞ በምንድን ነው የምናውቀው? እዚህኛው ላይ እኔ አሳውቅሃለሁ። ምዕራፍ 18 በቀትር ጊዜ እርሱ በድንኳን ደጃፍ ተቀምጦ እግዚአብሔር በመምሬ አድባር ተገለጠለት ይላል። እዛ ላይ ደግሞ እንሂድ። እሺ ባይሆን ይሄ ሊያዋጣ ይችላል። እሺ አሁን ምን አለ መሰለህ? ተገለጠለት ሲል ምን ማለት ፈልጎ ነው? አንድ ነገር ነው የተገለጠለት። ስለ አንድነት እያወራ ነው። ማን ነው ተገላጩ? እግዚአብሔር እኮ እግዚአብሔር ነው። ተገለጠ ማለት እግዚአብሔር መጣ ማለት ነው ወይስ እግዚአብሔር በሌላ ነገር ነው የሚገለጠው? ተገለጠለት፣ በቃ ተገለጠለት ለአብርሃም። አሁን ማን ነው ተገላጩ? እግዚአብሔር። ቆይሽ እዚህ ጋር ተግባብተን ማለፍ ስላለብን ብዬ ነው። አንድ ጥቅስ ልስጥና ለምሳሌ መጽሐፈ መሳፍንት ምዕራፍ 16 ቁጥር 17 ላይ የልቡን ገለጠላት ሲል ከምን አንፃር ነው? ልቡን ነው የገለጠላት ወይስ የልቡን ነው የገለጠላት? የልቡን ነገራት እንጂ ራሱ ልቡን አላወጣውማ እንዴ። ፊዚካሊ እኮ አይደለም የገለጠላት። እግዚአብሔርም አብን ያየ እዚህ ጋር እግዚአብሔር ተገለጠለት ሲል ከምን አንፃር ነው ያለው? በቃ እግዚአብሔር ተገለጠለት ከምንም አንፃር አላወራም። እግዚአብሔር ነው የገለጠው እኮ እግዚአብሔር ነው የተገለጠው። አዎ እኮ የልቡን ገለጠላት ሲል ታዲያ እንዴት እንደዛ መለስክ? የልቡ እኮ አልከኝ። ይሄ ዘርፍ ነው። አየህ በአማርኛ ቋንቋ ራሱ እንመጣለን። አሁን እንመጣ ነው። ይሄ ደግሞ የትኛው እንደሚያስማማን አጠሩ አይኑንም ማነሳ። እነሆ 3 ሰዎች በፊቱ ቆመው አየ። እግዚአብሔር ነው የቆመው? 3 ሰዎች ናቸው የቆሙት። 3 ሰዎች ይላል እንጂ እግዚአብሔር አይደለም። አይ 3 ሰዎች ነው ያየው። እኔ እንግዲህ ያላለው ሰው ነው። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። የተገለጠው አምላክ ነው ሰው ነው? አይደለም። አብርሃም ሲያየው እኮ ነው 3 ሰው ያየው ያለው እንጂ እኮ አምላክ አብርሃም ያየው 3 ሰው ነው ወይስ እግዚአብሔር ነው ያየው? እግዚአብሔር ነው የተገለጠለት ብሎ ነው የነገረን። እንግዲህ እግዚአብሔር እኔ የጠየቅኩት እሱን አይደለም። አብርሃም ያየው እግዚአብሔር ነው ሰው ነው ያየው? እግዚአብሔርን በ3 ሰው አየው እኮ። እግዚአብሔር አብርሃም ያየው እግዚአብሔር ነው ሰው ነው ያየው? 3 ሰዎች አየ። እኔ ጠየቅኩ እግዚአብሔርን አይደለም ማለት ነው። በቃ ጥሩሽ ተስማማን። ስለዚህ የተገለጠለት አንቀጽ 1 ማለት ቁጥር 1 እና ቁጥር 2 አይገናኙም ነው እኮ። ልመጣልህ እኮ ነው አሁን። ኤግዛክትሊ ገለጥ ማለት ቅድም እንዳስረዳው የልቡን ገለጠላት ሲል ልቡ ሳይሆን እንቀጥለው። ቁጥር 3 አንብበው እስኪ። ቁጥር 3 እስኪ በደንብ። አቤቱ በፊትህ ማን ነው? በፊትህስ
ሞገስ አግኝቼ እንደሆነ ባሪያህን እሺ አትፈለማ ነው ምን አለ አትለፈኝ ለምን አለው ለሶስት ሰዎች ነው እንደዚህ አንድ ነገር ልንገርሽ ጥሩ እያናገረ ያለው ስልኩ ነው እኔ ነኝ ስልኩ ነው እያናገረ ያለው እንዴ አንተማ በስመ ሀዳሪ ጽዋ ማህደር ይባላል አንተማ እየተናገርከኝ ያለው አንተ ነህ ግን ስልኩ ሚንስ ኦፍ ኮሚኒኬሽን ስልኩ ነው በጣም አይደለም አንተ ነው እየተናገርከኝ ያለው ስማርት ጀግና በቃ አሁን መልሰዋል ማለት ነው ራስ ስለዚህ እግዚአብሔር በመላእክ በኩል ይናገራል ተግባር ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ አለ ማን ነው የተናገረው ኢሳይያስ እኮ ነው እየተናገረ ያለው ግን ሚንስ ኦፍ ኮሚኒኬሽን ኢሳይያስ እግዚአብሔር ነው አራ አይደለም የእግዚአብሔርን ቃል ተናጋሪ ነው በጣም ጥሩ ስለዚህ እግዚአብሔር በነቢያት ይናገራል ማለት ነው ዕብራውያን ምዕራፍ 1 ቁጥር 1 ላይ ለአባቶቻችን በነቢያት አፍ ተናግሯል አይደል ትክክል ነው በቃ የነሱን አፍ ሲናገር ከሱ ከመጣ እንደነሱ ይናገራል እሺ በጣም ጥሩ አሁን እንመጣለን ወረድ ደግሞ እንልና እናያለን እሺ ዘፍጥረት 10 ቁጥር 16 ላይ ሰዎችም ከዚያ ተነስተው ወደ ሰዶም አቀኑ ይላል አዎ በጣም ይቀርታ ከሰላት የሚበልጥብኝ ነገር የለም ግን ወላይ ባልተው ደስ ይለኝ ነበር እንዳትሄድ እኔ አልሄድም ማለት እስከቻልኩኝ ድረስ አለሁኝ እሺ እንዳትሄድ ጥላኝ እንዳትሄድ እባክህ አልሄድም አለው ፌዝ ቀጥል ሌሎች ይቀጥል እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱህ ሰላም አለይኩም ብያለሁ ወገኖችንም ሰላም ብያለሁ ሺደን ይሰማል ሺደን አዎ ወንድ ባለብዬ ይሰማል እንዴት ነህ ሰላም ነው እንዴት ነህ እግዚአብሔር ይመስገን ሰላም አለ በስላሴ ታምናለህ አዎ ኦኬ እሺ በስላሴ የምታምን ከሆነ ስለ ተጸውኦ እና የወል ስም ልትነግረኝ ትችላለህ የተጸውኦ ስም ማለት አንድ ነገር በተለየ መልኩ የምንጠራበት ማለት ነው እሺ የወል ስምማ በጋራ የምንጠራበት ማለት ነው የጋራ ስም ማለት ነው የወል ስም በጣም ጥሩ ቴንኪው የወል ስም ማለት አሁን ለምሳሌ ሁላችንም ሰው ነን የባህሪ መጠሪያ ማለት ነው የተጸውኦ ስም ማለት ደግሞ ያው ለእያንዳንዳችን ያለን የግል መጠሪያችን ለምሳሌ አንተ ሺደን እኔ ፌዝ ለሌሎችም እንደዛው አይደል እሺ አምላክ የተጸውኦ ስም አለው የተጸውኦ ስም አለው ስሙን ስንጠራው አው የተጸውኦ ስም አለው ወይ አምላክ ማንነት ስላለው ያው የተጸውኦ ስም መቼም ይኖረዋል እንደውም አንድ ቦታ አለ አይደል አዎ በአይደንቲቲው መጠራው ማን ነው የተጸውኦ ስሙ የአምላክ አብ ወልድ መንፈስ እግዚአብሔርማ የተጸውኦ ስም አይደለም የወል ስም ነው የባህሪ ስም አይደለ እንዴ እሱ የተጸውኦ ስም አይደለም የወል ስም ስትል አምላክ በአምላክነቱ የወል ስሙ ነው ኖ እንዴ ሶስቱንም እግዚአብሔር በስላሴ እኮ አይደለም በስላሴ አውድ ሺደንዬ በስላሴ አውድ እኮ አብ እግዚአብሔር ነው ወልድ እግዚአብሔር ነው መንፈስ ቅዱስም እግዚአብሔር ነው የምትሉት አይደለ ስለዚህ እግዚአብሔር የሚለው ቀጠል ለምንድን ነው የመጣላቸው ስለዚህ የተጸውኦ ስም ሳይሆን የወል ስም ነው ማለት ነው እግዚአብሔር ይሄ የወል ስም የሚሆነው የወል ስም ሆኖ የሚጠሩት አብማ እኮ እያልክ ነው ግን እግዚአብሔር የሚለው እንደ ቀጠል ሆኖ ሲያገለግል አምላክነታቸውን መነጠል ስለማይቻል በዛን ጊዜ ሲጠሩ እግዚአብሔር ይባላል እኮ ስለዚህ የጋራ ስማቸው ነው የወል ስም እኮ ማለት እኮ የጋራ የሆነ ስብስብ የጋራ መጠሪያ ማለት ነው የሆነን ባህሪ የሚያሟሉ አካላት የሚጠሩበት የጋራ ስም ማለት ነው አይደለ የወል ስም እኮ በባህሪ ደግሞ አንድ ስለሆኑ ያኔ የአንድነት መጠሪያ ነው የሚሆነው
ኖ አይ አሁን ቀላቀልከው። ቅድም ጥሩ በደንብ መግቢያችን ላይ በደንብ ለይተው ነበር። ሺደን አይደለም ለስላሴ ሲሆን እኮ ነው እንጂ የተለያየው። ለኔ እኮ ትክክል ነው። አሁን ለምሳሌ እኔና አንተ ሁለት ሰዎች ለምሳሌ እኔና አንተ በአምላክነትም በባህሪም በምንም አንገናኝም። እኔና አንተ አሁን ለምሳሌ የምንገናኘው ምንድነው? እኛ የሰው ልጆች በመሆናችን እንገናኝና ሰው እንባላለን። ያኔ የባህሪ መጠሪያችን ሆኖ ያገለግላል አልከን። ሰው የሚል ቃል ለኔም ላንተም አይለይም። ታዲያ ይሄ የወል ስም ነው። እሱ ትክክል ነው። ተግባባን እኮ። አሁን ለምሳሌ ወለ አምላክ ስትል መልአክ ስትል ወይም ሰው ስትል እነዚህ የባህሪ ስሞች ናቸው። የተጸውዖ ስሞች አይደለም። ሼር ያደረግነው ይሄ ስም እኔ እናንተ ምን ስለሆነ ነው? ባህሪያችን ሰው ስለሆነ። ኤግዛክትሊ። ስላሴ ደግሞ ባህሪያቸው አይደለ? አምላክ ባህሪነት ነው። አዎ በቃ ስለዚህ በባህሪያቸው ሼር የሚያደርጉት ስም እግዚአብሔር የሚለው ነው አይደለም። እግዚአብሔርማ የምንነት መጠሪያ ነው። የባህሪ ስም አይደለም። በምንነታቸውማ ፎር ኢንፎርሜሽን ይወለ ቆይ ሌላው ስህተት ደግሞ ምን መሰለሽ ሂደን እግዚአብሔር ከሚለው ቃል ጋር እግዚአብሔር የግዕዝ ትርጓሚ ስም እንጂ በኦሪጂናል በነበሩ መጠሪያዎች ለምሳሌ አረማይክ ሊሆን ይችላል ወይ ዕብራይስጥ ሊሆን ይችላል። የነዛ ቃል አይደለም። ፎርዛት ማለት ያ ቃልም እሱ እንደዛ ትርጉም አለው ማለት ነው። ትክክለኛ አይደለም። የተጸውዖ ስም ሊሆን ዩኒቨርሳሊ ራሱ እንደው በዓለም አቀፍ ደረጃ እንበለው የሚታወቅ ስምም አይደለም። ወይንም በኦሪጂናል ቴክስቶች በመጀመሪያ ቴክስቶች ውስጥ የተጠቀሰ ስምም አይደለም። ተግባባን? ለምን ነገር ነው? ያህዌ ነው ያኔ ስማቸው ኤሎሄ ወይም ኤሎሂም ብለን ስንጠራ ያኔ ሌላ ትርጉሙ ነው እንጂ የሚለያየው ስምነቱ ለማን እንደተቀጸለ እኮ አይደለም የተለየው አይደለም። ማን እንደምትጠራበት አልተለያየም ቃሉ። አሁን ለምሳሌ ፌይዝ አለ። አሁን ለምሳሌ እኔ ፌይዚ ብልህ ወይም ፌይዛ ብዬ ብጠራክ መጥራቱ አሁንም ትርጉሙን ወይም የቃሉ አሳጠርኩት ወይም ኒክኔም አደረግኩት እንጂ የምጠራው አንተን ነው። እስቲ በዛ ስም የማንነት መጠሪያ አድርጌዋለሁ እኔማ። የተጸውዖ ስሜ ማለት ነው። ለአሁን ለዚህ ለቲክቶክ አይደለ? ስቲል የተጸውዖ ስሜ ነው። የማንነት መጠሪያ ነው። አሁን እያልከኝ ያለው ምንድነው? አምላክ አየው ይኸውልህ በየትኛው የምንነት መጠሪያ አያገለግልም አይደለ? ይሄ ዩኒክ ማለት ዩኒክ ማለት አይደንቲቲ ማለት እኮ በተፈጥሮ ዩኒክ ኔም ነው ማለት ነው። ማለት ዩኒክ ማለት አሁን ለምሳሌ ቤታችሁ ሁለት ስም ፌዝ ከሆነ ስም ለምሳሌ ይሄ ቲክቶክ ነው ይቅርታ፣ ግን ቤትህ ለምሳሌ እኔ ሽልን ነኝ ቤት በቃ ሌላም ወንድሜ ሽልን ሊባል አይችልም። መለያ ነው በቤታችን። ይሄ ስም እኮ ተጸውዖ እኮ የተባለው እኮ ያው የማንነት ስም ስለሆነ እኮ ነው። አዎ የምንነት መጠሪያችንማ ሰው የሚለው ነው። ኤግዛክትሊ። እሺ አሁን ምንድን ልዩነቱ እኮ? ስለዚህ አየው ይኸውልህ በስላሴ እንትን ውስጥ በስላሴ አውድ አሁን እናንተ ስላሴ ብላችሁ ዲስክራይብ በምታደርጉት በምትገልጡት የአምላክ ምንነትና ማንነት ውስጥ የተጸውዖ ስም ሊኖር አይችልም። የኔ ፖይንት እሱ ነው። የተጸውዖ ስም ከሌለ ደግሞ ህልውና የለም። ማባል ህልውና የለም ማለት ነው። ህልውና እኮ የሚያያዘው ከማንነት ጋር ነው። ማንነት ሲኖረው ነው። አንድ አምላክ ዩኒክ። ስለዚህ ሰማይ ቆይ ድምዳሜ ላስቀምጥልህ። እኔም ፖይንት ከስም ለምን መጣ በስም ለምን ጀመርክ ለአንተና ለሌሎችም ሰዎች ለምን በስም ጀመርክ የሚል አርጊውመንት ቢያነሱ እንደዛ አይነት ሐሳብ ቢያነሱ ምንድነው በስላሴ አውድ ውስጥ አንድ አምላክ የሚባለው ነገር ምናባዊ እንጂ በህላዊ ደረጃ በህልውና በማንነት ደረጃ ሊኖር እንደማይችል ለማሳየት ነው። በህልውና ደረጃ ቢኖርማ የተጸውዖ ስም ይኖረው ነበር። የማንነት መጠሪያ ይኖረው ነበር። አሁን አብ ወልድ መንፈስ ቅዱስ ብለን እኮ እንጠራቸዋለን ስናያቸው ሶስት ነው። እስቲ ላየው ሶስት ስም ነው። እኔ እኮ የጠየቅኩት የአንዱ አምላክ እናንተ አንዱ አምላክ የምትሉት አምላክ የህላዊው ስም ነው አይደለም? አምላክማ የህላዊ ስም አይደለም፣ የማንነት ስም አይደለም። የህላዊው መገለጫ ነው አይደለም እኮ መገለጫ ነው እንጂ እኮ መገለጫው። አሁን አንተ ምን ብለህ ጥራው? ለምሳሌ አላህን ብለህ ጥራው፣ ያህዌን ብለህ ጥራው፣ እግዚአብሔርን ብለህ ጥራው፣
አምላክ ስላለ ነው አይደለም እየጠራኸው ያለው እንጂ ለምሳሌ አንድ ነገር ለምሳሌ አለ እኛ አሁን ለምሳሌ ስንማር አይደንቲቲ ስቴት እና ቢሄቪየር የሚባል አለ። አንዳንድ ጊዜ ስቴት የሌላቸው ነገሮች አይደንቲቲ ግን ያላቸው አሉ። ለምሳሌ ማታያቸው ልታየው አትችልም። ለምሳሌ ፍቅር ብዬ ብጠራልህ ስቴቱ አሁን የሚጨበጥ የሚገለጥ ምናምን አይደለም። በስቴቱ ስላልተገለጠ ግን ዩኒክ የሆነ አይደንቲቲ የለውም ማለት ግን አይደለም። ፍቅር የሚባል አይደንቲቲ አለ። እሱ ማንነት ያለው ነገር አይደለም፣ ሜታፊዚካል ኮንሴፕት ነው። ገባ? አብስትራክት በኮንሴፕት ደረጃ ያለ ነው። እነሱ ሜታፊዚካል ኮንሴፕቶች ናቸው። ይሄ ፍቅር፣ እውቀት እንዲህ ምናምን የምትለው እነሱ ሜታፊዚካል ነገሮች ናቸው። ግን ህላዌ ያለው ነገር ግን የተጸውዖ ስም ይኖረዋል ወይም ፐርሰናል መጠሪያ ይኖረዋል፣ ፐርሰናል ኔም ይኖረዋል። ያ ነው የኔ ፖይንት። በስላሴ አገላለጽ ውስጥ አንድ አምላክ የሚባለው ነገር ህላዌ የለውም ነው። ስለዚህ ስላሴ ዞሮ ወደ ሌላ አንድ ምሳሌ ምናልባት ተሳስቼ ከሆነ ልንግባባበት በደንብ አድርገን ሀሳቤን አንዴ ላስቀምጥና ትቀጥላለህ። ግን የለም ይኸውልህ ማንነት ያለው ህላዌ ያለው ነገር ኤግዚስት የሚያደርግ ነገር ሁሉ ተጸውዖ ስም ይኖረዋል። ተጸውዖ ስም ከሌለው እና በባህሪ ስም ብቻ ካስቀመጥከው ያ ነገር ኤግዚስት አያደርግም ማለት ነው። ኦኬ፣ በኮንሴፕት በጥንሰ ሐሳብ ደረጃ ነው የሚኖረው ማለት ነው። ስለዚህ በስላሴ ውስጥ አንድ አምላክ የሚባል ነገር የለም ማለት ነው። የሶስት አማልክት በቃ ስርዓት ነው። አንድ ነገር ልንገርክ፣ ይሄ ነው የኔ ፖይንት። እሺ ያንተ ፖይንት ነው። እኔ አንድ ነገር ላስቀምጥልክ አለህ ፌዚ። አዎ እየሰማው ነው። አዎ ውሃን ታውቃለህ? ውሃ ወተር ኦኬ። ማረጋገጥ ያክል ነው እንጂ በደንብ ነው የምታውቀው፣ ግን እንድንተማመንበት ብዬ ነው። ይቅርታ። ውሃ አለ። ውሃ በሶስት ስቴቶች ይገኛል፣ በሶስት አካላት። እሺ ውሃ በሶስት አካላት ይገኛል። ፈሳሽ ሲሆን ውሃ ይባላል። በረዶ ሲሆን በረዶ ይባላል፣ ግን ምንነቱ ውሃ ነው። ጋዝ ሲሆን ጋዝ ነው፣ ኢን ዘ ፎርም ኦፍ ጋዝ ነው፣ ግን ውሃው ውሃ ነው። አሁን በረዶ ሲሆን ያ ውሃነቱ ይጠፋል አይጠፋም? ይሄ ምንም የሚገናኝ ነገር አይደለም። በረዶ ሲሆን አሁን ለምሳሌ ውሃው በበረዶ መልክ ሲገኝ ውሃነቱ ይጠፋል? ውሃ የሚለው ቃል የጠፋ? ውሃማ በቃ የታወቀ ነው በሶስት ስቴቶች። አሁን ለምሳሌ አንተ ይሄንን እንትን ለእንትኖች ነው የሚሰራው። በነገራችን ላይ ለኦንሊ ጂሰሶች ነው ይሄ ሞዳሊዝም የሚባለው ሄሬቲክ እንትን ነው ይሄ አካሄድ። እሺ በደንብ አጥናው። እሺ ደን ለማንኛውም ኢብሮ መጥቷል፣ ቀጥሉ ከኢብሮ ጋር። እሺ አይ ፌዚ በጣም ቴንክ ዩ ባይ ዘ ዌይ በጣም ደስ ትላላችሁ። ቤታችሁ ደስ ነው የሚለው የኢብራሂም ቤት በጣም ደስ ይላል። እሺ እናመሰግናለን። እኛም ይመችል። እሺ ቴንክ ዩ። እሺ ደን ያቋረጥንበት ቦታ ላይ እንቀጥል። አዎ እንቀጥል። ግን አሁን ምንድነው መሰለክ፣ አሁን የሆነ እስኪ መቋጫ ነገር እስኪ አድርግ። ትክክለኛ የሆነ መቋጫ እናደርጋለን። የምን መቋጫ? ድብድብ ነው ብሎክ ምናምን እያደረግን የብሎክ አይደለም። አይ ምንድነው ምን ላይ ነበር መሰለ፣ በቀትር ጊዜ በድንኳን ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠለት ለአብርሃም ወይም ለአባታችን ኢብራሂም፣ አንድ የሁላችንም አባት ስለሆነ። በነገራችን ላይ ብዙ እግረ መንገድ የመናገር የምፈልገው ኢብራሂም ወይም አብርሃም እስራኤል ሀገር ሄጄ በነበረበት ጊዜ ብዙ ሰዎች የእሱን ፈለግ ተከትለው የሚኖሩ በዱይን የሚባሉ የሆነ ልክ በኛ ምንድን ነው የሚባለው ራቅ ብለው ድንኳናቸውን በየ28 ቀን የሚቀይሩ ሰዎች አሉ። በቃ የእሱን አራያ ሆኖ የሚኖሩትና የሁሉም አባት ነው ተብሎ ነው እዛ የሚታወቀው። አይቸው በነበረው እና ደስ ይለኛል። አሁን አይ ለሱ እግዚአብሔር ተገለጠለት። ዞሮ ያው እግረ መንገድ የአብርሃምን ውለታ ለመመስከር ካልሆነ እግዚአብሔር ሲገለጥለት፣ አዎ አንቀጽ በአንቀጽ ሄደና አይኑ ማነሳና እንሆ 3 ሰዎች በፊቱ ቆመው አየ አለ። 3 ሰዎች አየ። አሁን እኛ እንጂ እግዚአብሔርን አላየንም። ሸልዳን ማኖሽ እግዚአብሔር ሳይሆን 3 ሰው ነው ያየው።
እግዚአብሔርን ያየዋል። እግዚአብሔር በእግዚአብሔርነቱ ያየው እኮ የለ። በእግዚአብሔር ስቴትነቱም አንተ ማንም መቻልም አይችልም፣ አይቶ መኖር አይችልም። ፊቴን ብታየው ልቡን ሳይሆን ያሳየው የልቡን ነው የገለጠው። በቃ አሁን ሐሳቡ ገብቶናል። ቀደም ኢሳይያስ ላይ ሄደንም በኢሳይያስ እግዚአብሔር ይናገር እንደነበረና በተመሳሳይ ሁኔታ ደግሞ በነቢያት ያወራ እንደነበር እንዲሁም በእኔ ስልክም ምሳሌ ሰጥቼ አሳይቻለሁ። ያው ቅድም አንተ እንደውም በጣም አሪፍ በሆነ ሁኔታ ነው የገለጽከው። እንቀጥለው፣ አሁን ጥቅሱን እንቀጥለው። አናቁም ሶስቱ ሰዎች የተባሉት ማን እንደሆኑ ነው። ዘጠኛ ማን ነው? 16 ላይ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ አለ። አብርሃም ሊሸኛቸው አብሯቸው ይሄዳል። ስለዚህ ሰዎቹ ሄደዋል። እሺ ጥሩ። ምን ያህል እንደሆነ አልተገለጸልንም። ሰዎቹ ብቻ ነው ያለን። ጥሩ ቀጠለ። ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። ስለዚህ አሁን አብርሃም ወደ ሰዶም አቀኑ። ያቀኑት ስንት ናቸው? ሰዎቹ 3 ናቸው። በጣም ጥሩ። 3ቱም ሄደዋል ወይስ 2ቱን ሄዱት? አረ ምንም አላለም። ሰዎቹ ሲል እኮ እነዛ ላይ ሪፈር ያደረጋቸው ሰዎች ነው የሚናገረው። በጣም ጥሩ። እግዚአብሔር ከአብርሃም ከእግዚአብሔር ጋር በምንድን ነው ሲያወራ የነበረው? በ3 ሰዎች ነበር። አዎ 3 ሰዎች ሆነው ነው ሲያወሩት የነበሩት። በጣም ጥሩ። ሁለቱ መሄዳቸውን አሳየንና ከዛ አብርሃም ግን ገና በእግዚአብሔር ፊት ገና ቆሞ ነበር አለ። በእግዚአብሔር ፊት ገና ቆሞ ነበር አለ። ስለዚህ አብርሃም በአንዱ መልአክ አማካኝነት ሲያወራ ነበር፣ በአንዱ ሰው አማካኝነት ይቅርታ አይደለ? አብርሃምን ሲያዋራው የነበረው በነገራችን ላይ በ3 ሰው እንጂ ሌላ መልአክ የለውም እዛ ላይ። ቆይ ጥሩ እሺ። 19 ላይ 2 መላእክት ይላል በመሸ ጊዜ ወደ ሰዶም ገቡ ይላል። አይ እነዚህ እኮ ወደ ሰዶም አቀኑ ነው ያለው። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ ነው ማለት ነው። ማቅናት እንጂ ሄደን ማቅናት የነበረውን እንዲህ ማድረግ ነው። ማቅናት ጀመሩ፣ ለመሄድ ጉዞ ጀመሩ። ጥሩ። ከዛ አብርሃም ሸኛቸው አይደለ? ወዴት ነው የሸኛቸው? በቃ ሊሸኛቸው አብሯቸው ሄደ ነው ያለው። አብሯቸው ወዴት ነው የሸኛቸው? ወዴት ነው የሸኛቸው? ወደ ሰዶም ሲያቀኑ ወደ ሰዶም ነው እየሄዱ ያሉት እኮ። ጥሩ ሄዱ ማለት ነው። 2ቱም መላእክት በመሸ ጊዜ ሰዶም ገቡ። ማናቸው የገቡት? 2ቱም መላእክት። መላእክቱ የተባሉት እዚህ ቁጥር 10 ላይ 2ቱም ሰዎች እጃቸውን ዘርግተው ሎጥን ወደሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት ይላል። 2ቱ መላእክት የተባሉት ሰዎች ሆነው ተገኙ እዚህ ጋር ድጋሚ። ስለዚህ ለምንድን ነው እግዚአብሔር ተገለጠለት ያለው ታዲያ? በጣም ጥሩ፣ በጣም ጥሩ። እግዚአብሔር በሰው መገለጥ አዲስ ነገር አይደለም። እግዚአብሔር ማን ይቅርታ፣ በሰው መገለጥ ማለት መላእክት በሰው መገለጥ አዲስ ነገር አይደለም። መላእክት ናቸው እነዚህ። ጥሩ። አንተ ለምትለው ማን አፈረሰው መሰለህ? ትክክል ነህ። በቁጥር 3 ሆነው እየታዩት ከሆነ መቼስ 2ቱም መላእክቶቹ መላእክት ናቸው። ገባህ አይደለ? ለምን አንገላገልም? ምን ሩቃስ አይደለም። አንደኛው ማን ነበረ? አንደኛው ማን ነበረ? አይደለም። አንደኛው ማን ነበረ ነው የኔ። 2ቱም መላእክት ነበሩ። አንደኛው መልአክ ነበረ። 3ቱም መልአክ ናቸው። 3ቱም መላእክት ናቸው። ላሳየህ መረጃ። 3 ሰው ሆነው ከታዩት በፊትስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ለምን ይላቸዋል? 3 አይደለም የታዩት? አትለፉኝ ለምን? እግዚአብሔር በመላእክት ይናገራል እኮ አለን እኮ ቅድም ጨረስን። አሁን አንድ ጊዜ አንድምታውን እንይና አይደለም። የኔ ጥያቄ ምንድን ነው? አንድ ሆኖ የታዩት ከመቼ ነው? አብርሃም ይኸውልህ፣ ለምንድን ነው ፐርፐዙ የመጡት? እዚህ ላይ እናውራ መጀመሪያ። ለምንድን ነው የመጡት መላእክቶች? ስለ ሳራ መላእክቶቹ አይደለም ነገራችን ላይ እግዚአብሔር ነው የመጣው። ስለ ሳራ እንደነገረው እግዚአብሔር መጣ የሚል ነገር የለም። ይቅርታ፣ እግዚአብሔር መጣ የሚል ነገር የለም። እግዚአብሔር ሳይሆን የመጣው ሰዎች ናቸው የመጡት። አሁን ጥያቄው ችግር የለውም፣ እዛ ጋር እናወራለን። ለምንድን ነው የመጡት? ፐርፐዙ ለምንድን ነው? ሼደንዬ ፐርፐዙ ለምን ነበር የመጡበት? ስለ አብርሃም ስለ ይስሐቅ መወለድ ሊያበስሩት እኮ ብቻ። 3ቱም እንደዛ ነው የመጡት አይደለም። ስለ 3 እኮ ነው እያወራሁት። አብርሃም ለምን ላብራራለህ። በቃ እሺ፣ አሁን ጥቅስ ልስጥና ዕብራውያን ምዕራፍ 13 ቁጥር 1 እና 2 ላይ የወንድማማች መዋደድ ይኑር አለ። እንግዶችን መቀበል አትርሱ አለ። በዚህ አንዳንዶች አለ ሳያውቁ መላእክትን እንግድነት ተቀብለዋልና አለ። ማናቸው መላእክትን እንግድነት የተቀበሉት? አንዳንዶች ሳያውቁ። ማናቸው? ማንና ማናቸው? አንዳንዶች ነው የሚለው እዚህ ጋር ላይ ማናማን አይደለም። ይፍታልና ያው ይፍታልና። እሺ ምን አለ መሰለ? እንግዳን መቀበል አትርሱ። ያው አንድምታ ነው። እሺ የዕብራውያን አንድምታ ነው። ማየት ትችላለህ ከፈለክ፣ ግዕዝኛውንም ማንበብ ትችላለህ።
እንግዳን መቀበል ስለወደዱ ሳያውቁ የመላእክትን እንግድነት ይቀበሉ አለ። ይማን ነው ይቀበሉ ዘንድ ያደላቸው አሉና አለ። ከዛስ እነማን አንድ ማን አለ? እነ ሎጥ። እሺ ሌላስ? እነ አብርሃም። በጣም ጥሩ። አብርሃም የተቀበለው ምንድን ነበረ? እንግድነትን መላእክትን እያለ ነው ተቀብሏል። መላእክት ድርሳነ ሚካኤል ላይ ደግሞ ልምጣለ። ድርሳነ ሚካኤል ዘሚያዝያ ላይ ምን ይላል? እስቲ ዳግመኛ መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተህ ራስን አድን ባሉ ጊዜ የመላእክትን ምክር ሰምቶ ከመከራ ዳነ። የማንን ምክር ነው የሰማው? የመላእክትን። ጥሩ። ዳግመኛ ለሎጥም መላእክቶች ተልከውለታል እኮ የመጡት እኮ ራሳቸው ናቸው፣ ሌላ አይደሉም። ዳግመኛ መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት አለ። አብርሃም ዘንድ የመጡት ምንድናቸው? እኔ ለምንድን ነው ይኸውልህ፣ እኔ የያዝኩት ምን መሰለ፣ እስካሁን ይዤው ያለሁት ልንገርክ፣ 3 ሰው ሆነው ሲታዩት መላእክቶቹም ሰዎቹም ለማለት ለምንድን ነው አንድ አድርጎ የጠራቸው? እመጣላለሁ። ሶስቱም የተለያየ ፐርፐዝ ነው ያላቸው። ሶስቱም የተለያየ ፐርፐዝ ናቸው ያላቸው መላእክት። አሁን ዋናው ነገር አብርሃም የተቀበለው ምንድን ነው? የተቀበለው እግዚአብሔርን ነው። ይሄ ውሸት ነው? እሺ ሼልደን እኮ መላእክቶችንም ተቀብሏል። እኔ አሁን ውሸት ነው አይደለም፣ መላእክቶችንም ተቀብሏል። በጣም ጥሩ። እንግድነት የተቀበለው መላእክትን ከሆነ በኋላ ምን አረገላቸው? ለነሱ ለእንግዶቹ ምን አቀረበላቸው? ምንድን ነው ያቀረበላቸው? አይደለም እዚህ ላይ መላእክቶችን ተቀበለ አይደለም። መጀመሪያው የአንቀጹ ኃይል ራሱ እግዚአብሔርን ተገለጠለት ነው የሚለው። እኔው ኦሪት ዘፍጥረት ምዕራፍ 18 ቁጥር 8 ላይ እርጎና ወተትም ያዘጋጀውንም ጥጃ አመጣ በፊታቸውም አቀረበው፣ እነሱም ከዛፉ በታች በፊታቸው ቆሞ ነበር፣ እነሱ ምን አረጉ? በሉ ይላል። እንግድነት ከዚህ በላይ መቀበል አለ እኮ። ተቀበላቸው። እኔ እኮ ያልኩ ያለሁት የተቀበላቸው ያመጣው አሁን ይሄ ማለት ነው። እኔ የያዝኩት ምንድን ነው መሰለ፣ ከላይ ጀምረን ስንመጣ መጀመሪያ ኃይለ ቃሉ ሲያወራው ስለ እግዚአብሔር ነው አይደለም ያወራው? ነው እሱ ላይ እንመጣለን። ቆይ አንዴ እመጣለሁ። አንዴ ይቅርታ። እዚህ ጋር ያቀረበላቸው ለማን ነው? ያስተናገዳቸው ማንን ነው? ስላሴን እኮ ነው ያስተናገደው እኮ አልኩህ። እሺ ይሄኛው ታዲያ ተሳስቶ ነው? እሺ ምንድን ነው የሚያወራው? ድርሳነ ሚካኤል እንዴት ነው የሚያወራው? መላእክትን እያለ ነው እንግድነት የተቀበለ። አይ ለሎጥ መላእክት መጥተው ነግረውታል እኮ እኔ ቃል በቃል። ኧረ ሎጥ አይደለም አብርሃም ነው የሚለው። ምን ይላል? ምን አለ? ዳግመኛ መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት አለ። ጥሩ። አሁን ይሄ ነው ትክክለኛ ስህተት። መላእክት መጡ አይልም ጭራሽ ቃል በቃል። 3 መላእክት ሆነው ሲታዩት አብርሃም ለምን አንድ አድርጎ ይጠራል? ምን አገባው? 3 ሰው ለምን አንድ እንዳረገ ልምጣል። ቆይ ለምን አንድ እንዳረገ መሰለኝ። ግን አሁን አብርሃም የተቀበለው መላእክትን ነው አይደለ? ማን የሚለው ነው? ድርሳነ ሚካኤል ዘሚያዝያ። ይኸውልህ ድርሳነ ሚካኤል ስለ ምስጢረ ሥላሴ የሚያወራ መጽሐፍ አይደለም። ቢሳሳት መጽሐፍ። እሺ ጥሩ። እሺ ድርሳነ ሚካኤል ተሳስቷል አለን። እሺ እንግዳ መቀበል ቢሳሳትም ራሱ ሊታረም የሚችል መጽሐፍ ነው ያልኩት። እሺ ያው የአንድምታውስ አሁን አንድምታውስ። እሺ እንግዳ መቀበል ስለወደዱ ሳያውቁ የመላእክትን እንግድነት ይቀበሉ አለ። ይቀበሉ የማነው? ይቀበሉ ዘንድ ያደላቸዋሉ። ማናቸው የመላእክትን እንግድነት የተቀበሉት ያደላቸው የተባሉት እዚህ ጋር ማናቸው አለን? አብርሃምና ሎጥ። አብርሃምና ሎጥ እንግድነት የተቀበሉት መቼ ነበር? አብርሃም እስቲ ለምሳሌ አብርሃም እንግድነት የተቀበለው መቼ ነበር? እኔ አላውቀውም ቃል በቃል እሱን። በጣም ጥሩ። ያው እንግድነት የተቀበሉት ይሄን ነበር። ልብ አድርግ እንግዲህ የተቀበሉት አብርሃም ሲቀበል የተቀበለው ይሄንን ነበር። እርጎና ወተት አቅርቦላቸው ጥጃም አምጥቶ በፊታቸው አቅርቦላቸው እነሱ የበሉ ጊዜ ነው እንግድነትን የተቀበለው። በጣም ሰው አክባሪ ስለነበር ማለት ነው አብርሃም። ስለዚህ አብርሃም ዘንድ የመጡት እነሱ ናቸው። አሁን ጥያቄው ታዲያ ለምንድን ነው አንድ ብቻ እያደረገ የሚናገረው? ጥያቄ ትክክል ነው። እስቲ አንድ ጊዜ አትቀበለው ማቃለው አትቀበለው፣ ግን አንዴ እንደው ለውይይታችን ሲባል የአይሁዳውያንን እይታ እስቲ አንድ ጊዜ እሺ፣ የአይሁዳውያን እይታ ችግር የለውም አንተ አትቀበለው ማቃለው። ምን ይላል መሰለ?
3 angels were sent to our father Abraham አለ። ለአባታችን አብርሃም 3 መላእክት ተልከዋል አለ። and the 3 were sent for 3 things አለ። ለሶስት ምክንያት ነው የተላኩት እነዚህ ሶስቱም ሰዎች because it's not possible that one of the high angels should be sent for more things than one. ከአንድ ነገር ውጪ ሊላክ አይችልም ብሎ አስቀመጠ። the first angel was sent to announce to our father Abraham ለአብርሃም አናውንስ ሊያደርግ ነው ምን that behold Sarah would bear ይስሐቅ አለ። ይስሐቅ እንዲወለድ ነው እየተናገረ አንደኛው መልአክ ይሄ ነው በቃ የመጀመሪያው ፐርፐዙ። እዛም ላይ ስንሄድ እንደዛ ነው የምናገኘው ራሱ። ከዛ the second ደግሞ ምንድነው ያገኘነው? the second angel was sent to deliver Lot from the midst of the overthrow አለ። ከዛ በቃ ከከተማው እንዲያስወጣ ነው። the third angel was sent to overthrow Sodom and Gomorrah ምን ሊያደርግባቸው ነው? እሳትና ዲን ሊያዘንብባቸው ነው የተላከው ብሎ ሶስተኛውን ጠቀስ። ሶስቱም ለተለያዩ ኤክስፕሊሲት ለሆኑ ጉዳዮች ነው የተላኩት ሶስቱም። ለዛ ነው ቅድም ቁጥር ስንት ላይ ስናየው ምን አለ መሰለ? ቁጥር 9 ላይ ተመልከተው። እነሱም አሉ ልብ አድርግ። የገለጸው ምን ብሎ ነው መጀመሪያ? እነሱም ብሎ ገለጸ። ግን ቀጠለና ሚስት ሳራ ወዴት ናት አሉት አለ። እሱም በድንኳኑ ውስጥ ናት አላቸው አለ አብርሃም። እሱም የዛሬ ዓመት እንደ ዛሬ ጊዜ ወደ አንተ በእውነት እመለሳለሁ አለ። እያለ ያለው ማን ነበር? እመለሳለሁ። ስንት መልአክ ነው የሚለው? አንዱ አይደለም የሚያወራው ከማል ግን እያናገሩ ያሉት ስንት ናቸው እኮ? ይኸውልህ አንድ ሆኖ እንደሚያወራው አብርሃምም እኮ አንድ አይደንቲፋይ ያደረገ። በነገራችን ላይ ለመጣለህ እኮ ነው። እንጨርሰዋለን አንዴ እንጨርሰው። ከዛ ምን አለ መሰለ? እመለሳለሁ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላው ሳለች ይህንን ሰማች። ሳራን ሊያበስራ ከዛ በኋላ ልጅን ትወልጃለች ብሎ ሲያበስራት የመጣው ስንት መልአክ ነበረ? መልአክ የለም እዚህ ላይ። እኔም አንተ ነህ መልአክ ናቸው እያልከኝ ነው። ችግር የለውም። ቆይ አሁንም እንቀጥላለን። ከዛ አሁን ምን አለ መሰለ አሁን ሰዎችም ከዚያ ፊታቸውን አቀኑ ወደ ሰዶም ሄዱ። እነዚህ ሁለቱ ሄደዋል። በቃ ጥሩ። አሁን እዚህ ጋር 33 ላይ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ አለ። ከአብርሃም ጋር ሲያወራ የነበረው ምን ነበረ? መጀመሪያ ስለ ሳራ መውለድ። በጣም ጥሩ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰም ጊዜ ሄደ፣ አብርሃምም ወደ ስፍራው ተመለሰ አለ። መጀመሪያ አብርሃም ከማን ጋር ነበር ቀረ የተባለው? ወደ ሰዶም ሁለቱን ከላከ በኋላ ከማንም ጋር ቀረ አላለም። እሺ ላሳያ። አይደለም 13ኛው ለምን ዘለልከው? አልዘለውም። ቆየው ሰዎቹ ፊታቸው 13ኛው በደን አልዘለም። ያው ሰዎቹም ከዚያ ፊታቸውን አቀኑ አለ። ሰዎቹ ወደ ሰዶም ሄዱ። ሁለቱ ሲሄዱ ግን አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። በየትኛው ሰውዬ አማካኝነት ነው ከሁለቱ ሰው ውጪ በእግዚአብሔር ፊት ቆሞ ሲያወራ የነበረው ከእግዚአብሔር ጋር? በእግዚአብሔር ፊት እኮ ነው። በእግዚአብሔር ፊት ማለትማ በእግዚአብሔር ፊት አሁንም እኮ አለ። ቆመ አንተ እኮ ገባኝ። ቆሞ ነበር አለ እኮ። በእግዚአብሔር ፊትማ ሲቆም የነበረው በመላኩ አማካኝነት ነው። በቀረው አንዱ መልአክ አማካኝነት ነበር በእግዚአብሔር ፊት ሲቆም የነበረው። 13ኛው እግዚአብሔርም አብርሃምን አለው ይላል። መልአኩ አብርሃምን አለው ለማለት ምን አሳፈረው እዚህ ላይ? ኦኬ ጥሩ። እሺ ይሄን እንገላገለው። ቆይ አንድ ጊዜ ይሄን ምን አሳፈረው? እግዚአብሔርም አለው ነው አይደለ እኮ። እግዚአብሔርም አለው ትቶ መልአኩም አለው ለምን አይልም? እሺ እንየው። እሺ አንድ ጊዜ ለምሳሌ ቅድም ያሳየውን ጥቅስ አሁን እናወራበታለን። እኔ እግዚአብሔር ነኝ እያለ የሚናገረው ማን ነው? እኔ እግዚአብሔር ነኝ እያለ የሚናገረው ማን ነው? መቼ ሌላ ቦታ ላይ እንዳታመጣልኝ። እዛች አንቀጽ እዛች ኮንቴክስት ወይ ተመሳሳይ ሙግት እኮ ነው፣ ተዛማጅ ሙግት እናመጣለን። እኔ እግዚአብሔር ነኝ እያለ ለምን እኔ እግዚአብሔር ነኝ ይላል? ለምንድን ነው እኔ እግዚአብሔር ነኝ የሚለው? እኔ እግዚአብሔር ሪፍሌክሲቭ እኮ ነው። እኔ ነኝ ማለት ነው። አስረግጠህ መናገር ማን ነው እሱ የሚለው? ተናጋሪው ማን ነው? እንዴ እግዚአብሔር ነው። አይ ተናጋሪው እዚህ ጋር በአፉ የሚናገረው ማን ነው? በአፉ የሚናገረው ነብይም ሊሆን ይችላል፣ እግዚአብሔርም ራሱ ሊሆን ይችላል። ቀጣ በቀጣ እግዚአብሔር እኔ ነኝ ብሎ ሲናገር ትንቢተ ኢሳይያስ ምዕራፍ 42 ላይ ነው ያለውትና
በትንቢተ ኢሳይያስ ላይ ሲናገር የነበረው እኔ እግዚአብሔር ነኝ ሲል የነበረው ማን ነው? እኔ እግዚአብሔር ነኝ ብሎ የሚናገረው እግዚአብሔር ነው፣ ግን በኢሳይያስ አፍ ነው የሚወጣው ይሄ ነገር። በጣም ጥሩ። በኢሳይያስ አፍ ሲናገር እሱ እግዚአብሔር ነው በእኔ እየተናገረ ያለው ለምን አላለም? ምክንያቱም የእግዚአብሔር ቀጥተኛ መልእክቱን እያስተላለፈ እኮ ለምን አለ ነው እኮ እኔ እግዚአብሔር ነኝ ሳይሆን በእግዚአብሔር ተናገረ። እኔ በእኔ አፍ የሚናገረው እግዚአብሔር ነው ለምን አላለም እንዴ? በማን ሲናገር ትንቢቱ ስለማን ነው? ስለማን ነው ትንቢቱና? ስለዚህ በሱ በኩል ስለሚናገር ያው የታወቀ ነው ኦሬዲ ማለት ነው። በጣም ጥሩ። አሁን እንመለስ ማለት ነው። እንመለስ። ቁጥር ስንት ላይ ነበር ያልከኝ? ቁጥር 10 እግዚአብሔርም አብርሃምን አለው አለ። እግዚአብሔርም አብርሃምን አለው። በማን በኩል ነበር ሲናገር የነበረው እግዚአብሔር? አንተ በመልአኩ ነው እያልክ ነው፣ እኔ ግን ራሱ ነው እያልኩ ነው እኮ። በማን እሺ፣ እግዚአብሔር ታይቶ ነው እግዚአብሔር መጥቶ ነበር ሲናገር የነበረው? አዎ፣ በሶስት ሰው አምሳል ተገልጦለታል እግዚአብሔር እያልኩ ነው እኮ። እግዚአብሔር ነው የተገለጠው ወይስ በሰዎች ነው እግዚአብሔር ሲያናግረው የነበረው? እንዴ እግዚአብሔር ሲያናግርህ በአንድም በሌላም ያስተምራል አይደለም ያለው? በሶስት ሰው አምሳል ተገለጠለት እግዚአብሔር ራሱ እኮ። እግዚአብሔር ሶስት ሰው ነው ወይስ እግዚአብሔር በሶስት ሰው ነው የተገለጠለት? እግዚአብሔርማ ሶስት ሰው እኮ አይደለም፣ በሶስት ሰው አምሳል ተገለጠለት። በጣም ጥሩ። ስለዚህ እግዚአብሔር በሶስት ሰው አካል ሲገለጥለት በሶስቱ አካል እየተናገረ የነበረው ማን ነው? በሶስቱም አካላት ሲናገር አንድ እግዚአብሔር። በቃ ስለዚህ በሶስቱ አካላት ሲናገር የነበረው እግዚአብሔርን እንጂ ሶስቱ አካላት እግዚአብሔር ናቸው የሚል ነገር የለም። በነገራችን ላይ አብርሃም ሲናገረው ሶስት አካል ቢገለጡለትም ሶስት አካላት ቢገለጡለትም አንድ ብሎ ነው ሲታየው የነበረው። እሱ ግን ሲመልስ አንድ አድርጎ ነው የሚናገረው። እሱማ ከአብርሃም ጋር ሲመጣ የመጣው ለአንዱ አብሳሪ ነው። አንድ አብሳሪ አለ። የአንዱ አብሳሪ ለአብርሃም ሲያናገረው ነበር። በቅደም ተከተል ነው የመጡት። ተለያይተው ነው። በአንድ ጊዜ ነው ሶስት ሰው ያየው። በአንድ ጊዜ ነው ያያቸው። በአንድ ጊዜ የመጡት ለሆነ ፐርፐዝ ቀጥተኛ እኮ ነው። ሶስት ሰው አየ አብርሃም። አንተ ለምሳሌ ሶስት ሰው አየ። በቃ ሶስት ሰዎችን አየ። መልአክ መሆናቸውንም ሰው መሆናቸውንም እግዚአብሔር መሆናቸውንም አለየህም። ቤቴ ግቡ ነው የምትለው፣ ቤቴ ግባ አትለፈኝ እኮ። አሁን እኮ ምንም ችግር የለውም። ቃል ለመጣለ ነው። አሁን እስቲ እግዚአብሔር ማን እንደሰደዳቸው ደግሞ እነዛ ሁለቱን ደግሞ ለብቻ እናርግና እንመጣላለሁ እዛ ላይ እኛ ይህንን ስፍራ እናጠፋና ጩኸታቸውን በእግዚአብሔር ፊት ትልቅ ሆኗልና። በማን ፊት ነው ያለው? ስንት እግዚአብሔር አለ? አንድ እግዚአብሔር። በጣም ጥሩ። የላካቸው አንዱ እግዚአብሔር እናጠፋው ዘንድ እግዚአብሔር ሰዶናልና አለ። ማን ነው የሰደደው? ሁለቱም ሰዎችን። በጣም ጥሩ። ሁለቱ ሰዎች ከአብርሃም ተሰደው የመጡ ናቸው አይደለ? አብርሃም የሸኛቸው አይልም፣ ቆሞ ቀረ ይላል። ና አብርሃም እንዳቀኑ ቢናገርም ሁለቱም ሰዎች መሆናቸው ግን አይናገርም። አባቴ ቆይ አውለ ሰዎቹም ከዚያ ፊታቸውን አቀኑ። ወዴት ነው ያቀኑት? በቃ ወደ ሰዶም አቀኑ። ኦኬ፣ ሰዶም ከሄዱ በኋላ የት ደረሱ? ሁለቱም መላእክት በመሸ ጊዜ የት ገቡ? ሁለቱም መላእክት ነው ያለው እዚህ ጋር። ሁለት ሰዎች ሶስት ሰዎች እኮ ነበሩ። በቆይ አንዱማ አብርሃም ጋር ቀርቷል። ወይኔ ይሄ ነገር ምንድነው? በኋላ አንተን አይደለም እንትን አረገብኝ። ቆይ እስቲ አንዴ ላስተካክል። እሺ ላይቭ ዊል ኤንድ ኢን 4 ሚኒትስ እያለኝ ነው። ኢንድ እሺ እሺ ኮፒ ሊንክ ምናምን አድርጎ እሺ አጀማ። እሺ አሁን ምን አለ መሰለ ሁለቱ መላእክት የተባሉት ሰዎች ተብሏል ደግሞ ማለት ነው። መልሰው ምን አለ እዚሁ ጋር ቁጥር 12 ላይ ሁለቱ ምን አለ? ምን አላቸው? ሁለቱ ሰዎች የተባሉት ማን ናቸው? ከዚያም ከሰው አይደሉም። ከዚያም በፊቱ አቀኑ የሚል ቃል በቃል ለምን አታነበውም? ምክንያቱም ይሄው እኮ ወደ ሰዶም ሄዱ እኮ አለ። ወደ ሰዶም ሄደዋል እኮ እነዚህ ሰዎች። የት ደረሱ? እሺ ሰዶም ከሄዱ በኋላ ንገረኝ። እሺ ታሪካቸው ምን ላይ ደረሰ? እሺ ለምንድን ነው የመጡት? ሁለቱ ሰዎች ለምንድን ነው የመጡት? ተመለስ።
ሁለቱ ሰዎች ለምንድን ነው የመጡት? አብርሃም ከሸኛቸው በኋላ እኮ ጭራሽሩ ከእግዚአብሔር ጋር እያወራ ነው አይደል? ገባኝ። በአንዱ መልአክ አማካኝነት ነው ሲያወራ የነበረው። እነዚህ ሁለቱ መላእክት እኮ ወደ ሰዶም ሄደዋል እያለን እኮ ነው። እሺ ሁለቱ መላእክት ወደ ሰዶም ሄደዋል እያልክ ነው አንተ። አንዱ መልአክ ብቻ ነው የቀረው እያልክ ነው? አዎ በትክክል። አብርሃም ምን አለ? ያው ምን አለ እዚህ ጋር ተመልከት። ሰዎቹም ከዛ ፊታቸው ስለዚህ አንዱ መልአክ ምን አለ? በሰዶም በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለነርሱ እምራለሁ አለ መልአኩ። አዎ በመልአኩ በኩል የሚናገረው ማን ነው? አይደለም መሐሪው መልአኩ ሆኖ ራሱ። በመልአኩ በኩል የሚናገረው ማን ነው? በመልአኩ በኩል የሚናገረው አይደለም። እኔ ራሱ እየተናገረ ነው እያልኩ ነው። አንተ ነህ በመልአኩ በኩል ያልከው። እንመጣለን እዛ ላይ ሼዳን እየዛ ላይ እንመጣለን። ግድ የለም ዋናው ነገር መምጣት ያለብን እነዚህ ሰዎች የት ሄዱ? መጀመሪያ ወደ ሰዶም ሄዱ። ሰዎች ሁለት አላለማ ሰዎቹ ቅድም የታዩ ሰዎች ከአንድ በላይ ናቸው አይደሉም? ይኸውልህ ሰዎቹ ብሎ ሪፈር ያደረገው የትኞቹን ነው? ጥሩ እሺ፣ አሁን ይኸውልህ ልመጣለን። እሱን እመጣላለሁ። ቁጥር ስንት ላይ ልምጣልህ መሰለህ? ያያቸው ሶስት ነው አይደለም? እግዚአብሔር ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄዳለ። ሰዎቹ ከመሄዳቸው በፊት ነው ከሄዱ በኋላ ነው የጨረሰው? ሰዎቹ ከሄዱ በኋላ ነው የቀጠለው። በጣም ጥሩ። ግን እስከዛ ድረስ ሲያወራ ነበር። ምክንያቱም ምን አለ? አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። አዎ ነው። በጣም ጥሩ። ስለዚህ አሁን እዚህ ጋር ሰዎቹ በእግዚአብሔር ፊት ማን ነው ከዚያ ፊታቸውን አቀኑ። ያቀኑት ስንት ናቸው ማለት ነው? ከእግዚአብሔር ጋር እያወራ ከነበረ በነገራችን ላይ በደንብ ማስተዋል ያለብህ ሰዎቹ ነው የሚለው። ሰዎቹ የትኞቹ ናቸው? እስማማለሁ ሰዎቹ ናቸው። ያው ትክክል ነህ። ሪፈር ቢያደርግ አሁን አንተ አይደለም ቆይ አንተ ነው ወደ ሎጥ ሲገቡ ነው እንጂ ሁለቱም ሰዎቹ ወደ እነሱ ከዛ የመጡ ናቸው ያልከው። እዚህ ጋር ግን ፓራግራፍ አሁን አንተ ፓሴጅ አንብበህ ሪፈር የሚያደርገው ሰዎች የሚለው ቃል ሰዎቹን ከዚያ ተነስተው ወደ ሶዶም አቀኑ የሚለው ማንን ሪፈር ያደርጋል? ቢልህ ማንን ነው የምትለው? እሱን ላመጣልህ ነው። ራሱን ላመጣልህ ነው። ቆይ ይኸውልህ ሰዎቹ ከዛ ፊታቸውን አቀኑ የተባለው ትክክል ነህ። በዚህ ተማና እንትን አልተነገረንም። ስንት ነው? አሁን አንተ ተወው። ይሄ ለምሳሌ መጽሐፍ ቅዱስ አልተነገረንም። ተስማምቻለሁ። ለምን አልተውም? ነጥቡ ያለው እዚህ ነው። ወይ ሁለት ነው ወይ ሶስት ነው ወይ ከዛ በላይ ነው። ኦብቪየስሊ ያው ሶስት ነው ሊሆን የሚችለው ወይ ሁለት ናቸው። የትኞቹ ናቸው እኮ ልመጣ እኮ ነው። ሰዎቹ ከዛ ፊታቸውን አቀኑ አለ። ስንት ናቸው? ሁለት ነው ሶስት አናውቅም። ጥሩ ወደ ሰዶምም ሄዱ። የሄዱበትን ቦታ ግን እናውቃለን። ወደ ሰዶም ግን እነማን ናቸው ነው? ልመጣለህ እኮ ነው። አብርሃም ግን ሰዎቹ ብሎ ሪፈር ያደረጋቸው እዚህ ጋር ቀድሞ ያለውን አለው አይደለ? ሰዎቹ ቢልህ ከላይ ያለውን ነው። ከላይ ለአብርሃም የተገለጠለት ሰዎችን ነው የሚለው። ስንት ናቸው እነሱ? ሶስት ናቸው። ግን አሁን እዚህ ጋር አሁን ገና ሊፈጠር እኮ ነው። አሁን የሆነ ነገር ሊፈጠር እኮ ነው። ገና አልጨረስነው። ፓራግራፉን እንጨርሰዋለን። እሺ ሰዎቹም ከዚያ ፊታቸውን አቀኑ። ወዴት? ወደ ሰዶም ሄዱ አለ። ሰዎቹ ሶስቱም ሄደዋል። ሰዎቹ የተባሉት ዘ3% ላይ ዲስክራይብ የተደረጉ ናቸው። ስሪሜን እኮ ሶስቱም ሄደዋል ወይ ነው ጥያቄ? ሶስቱም ሄዱ። ሶስቱም ሄደዋል። ጥሩ እሺ፣ አሁን ያዝልኝ እንግዲህ ሶስቱ የሄዱትን መልሰህ ታመጣልኛለህ የት እንዳሉ ማለት ነው። ወደ ሰዶምም ሄዱ አለ። ጥሩ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። እነሱ ሄደው አብርሃም በእግዚአብሔር ፊት ቆሞ ነበር አለ። ምን እያደረገ ነበረ? ምን እያደረገ ቆሞ? በእግዚአብሔር ፊት እኮ ምን ያደርግ ነበረ? እየተነጋገረ ሲያወራ ነበር። እየተነጋገረ። በምንድን ነው የሚነጋገረው? በተገለጠለት ሰው ነው አይደል? በምን በተገለጠለት ሰው? በምንም አይደለም። በስንተኛው ሰው? ከእግዚአብሔር ጋር እየተነጋገረ ነው እኮ። በስንተኛው ሰው ነው? አሁን ሶስቱም ሄደዋል ብለኛል። በየትኛው ከየትኛው ጋር ነው ሲያወራ የነበረው? ከእግዚአብሔር ጋር ነው እኮ። ገባኝ። እግዚአብሔር ጋር። እግዚአብሔር እኮ ሄደዋል። ሶስቱም ሄደዋል። ከየትኛው ጋር ነው ሲያወራ የነበረው? በቃ ከእግዚአብሔር ብሎ ነገር የለም። ከየትኛው እግዚአብሔር ጋር ነው? ሶስቱ እኮ ሄደዋል። ከየትኛው የምትለው? አሁን ለምሳሌ ከሶስቱ ሰዎች አንዱ እግዚአብሔር ነበር። አዎ አንደኛ እኮ ገበ ሶስቱም እኮ እንደ እግዚአብሔር እኮ ነው ተቆጥሮ የመጡት። አሁን እንደ እግዚአብሔር ሲባል ምንድነው? ልክ በሰው ተገልጦ መጣ ነው እኮ። እግዚአብሔር እንዳልሆነ ተስማምተናል እኮ። ጭራሽ ቀደም እኮ ተስማምተናል። አሁን ጥያቄው አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። ከማን ጋር ነበር ሲያወራ የነበረው? በየትኛው መልአክ አማካኝነት? ይኸውልህ ሶስቱ ሰዎቹ ሊያጠፉ አይደለም የሄዱት ወደ ሶዶም። ሶስቱም አይደሉም፣ ሁለቱ ናቸው ሊያጠፉ የሄዱት።
ሁለቱ ሊያጠፉ ሄደዋል። አንደኛው በአብርሃም ጋር ከአብርሃም ጋር ቀርቶ አብርሃም ጋር ሲያወራ ነበር። ለዛ ነው ቁጥር ወረደና ቁጥር 33 ላይ እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ። የትኛው እግዚአብሔር ነው የሄደው? እግዚአብሔር የትኛው እኮ ወርዶ ነበር? አዎ ወርዶ ነበር እኮ አልኮ ደማ በጀመረ የትኛው ነው? ጥሩ የትኛው ነው? አሁን እነዛ ሰዶም ሄደዋል ሶስቱ። የወረደው የትኛው ነበር? የመጀመሪያው የወረደው እግዚአብሔር ተገለጠ ያለው መጀመሪያ ላይ እሱማ ተገለጠ ያለውማ ሶስቱ ሄደዋል እኮ። ከሄዱ በኋላ እኮ ነው ሰዶም ሄደዋል። ስለዚህ አብርሃም ከእግዚአብሔር ጋር በአንዱ መልአክ ሲነጋገር ነበረ። ግድ የለም እንደዛ ነው። ምን ሲያውቅ ዶሮ ማታ ይባላል። ግልጽ ነው ነገሩ ማለት ነው። ስለዚህ እግዚአብሔር ለአብርሃም አልተገለጠለትም፣ መላእክቶች ናቸው የተገለጡት። መላእክት ናቸው። እኔ ብቻ ሳልሆን አውዱ ብቻ ሳይሆን የመጽሐፉ ባለቤቶች የሆኑት አንደኛ አይሁዳውያን የሆኑትም የእናንተው ራሳችሁ ደግሞ ምን አላችሁና ተናገራችሁ? ይኸው ለመላእክት ናቸው ብሎ ሎጥና አብርሃም ብሎ አስቀምጦታል በአጭሩ ማለት ነው። ስለዚህ አሁን ሌላ ደግሞ ይኸውልህ እግዚአብሔር በመላእክት አምሳል ተገለጠለት ለምን አይልም ነው እኮ በቃ አሁን እንደዛ እኮ ነው። አሁን እንደዛ እንዳትል ደግሞ ምን አለ መሰለ፣ እንደዛ እንዳትል ደግሞ መላእክት እያለ ነገር። አሁን ደግሞ እሱ ከሆነ የገረመ ቆይ አንድ ደግሞ ልስጥ ይሄን ያዝያው ያው ለምን እንደማይል ልስጥ። ቆይ አንድ ምሳሌ ልስጥ። እኔ ልጠይቅ ሶስት አማልክቶች ማነው ሶስት መላእክቶች ተገለጡለት ለእግዚአብሔር ማለት እግዚአብሔርና ሁለት መላእክት ሶስት ሰው ሆኖ ተገለጡለት። አብርሃም ሲቀራ አልከኝ እንደዛ እኮ አብርሃምማ ሲያናገር የነበረው ከአንዱ ጋር ነው እኮ ብዬ ቅድማና ሰጠው። ምክንያቱም ለአብርሃም የመጣው በብስራት ምክንያት ስለሆነ ያንን ብስራት ሊናገር የመጣው አንዱ መልአክ ከሱ ጋር ይነጋገራል። እነዛ ደግሞ የተላኩበት ምክንያት ሌላ ስለሆነ ሰዶምና ጎሞራን ለማጥፋት እኔ ጥያቄ ሁለቱም መላእክቶች ወደ ሰዶምና ጎሞራ ሄዱ። ከእግዚአብሔር ጋር ብቻው አብርሃም ቀረ አይደለ? ኤግዛክትሊ አብርሃም ጋር የቀረው አንደኛው መልአክ ነው። አንደኛው መልአክ ነው እያልከኝ ነው። ከእግዚአብሔር ማለት በእግዚአብሔር ፊት ቀረ የተባለው መልአክ ነው። በነገራችን ላይ መልአክ ለመጀመሪያ ጊዜ ምህረት እንደሚያደርግ እየተናገርክ ነው። ቆይ ከዛ ሐዋርያትም ያደርጋሉ። እሱ ችግር የለም ሊያድን ይችላል። በመጀመሪያ ሶስት ሰዎች ሲታዩት ሶስት ሰዎች አይደለም የታዩት? አብርሃም ለምን ባሪያህን አትለፈኝ ብዬ እለምናለሁ አለው። ወደ ምድርም ከሰገደ በኋላ ቆይ በፊቱ ካየ በኋላ ለምን አንድ አድርጎ ጠራው? ሶስት ሰው እየታዩት ከአንዱ ጋር ነው የሚያወራው። አብርሃም የሚያወራው ከአንዱ ጋር ነው። መልእክቱ አንድ ነው። ቆይ አሁን እዚህ ላይ ነው ያለፍከው። ሶስት ሰዎች በፊቱ ቁመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ አለው። አንድ ሰው ነው ገብተህ ከአንዱ ጋር እየተነጋገረ ነው አልከኝ። ገባኝ እኮ በአንዱ ያው አዳምጠኛ ነው አትለፈኝ ገብቶኛል። ትክክል ነው ብቻ ተናገረው ሶስቱንም አይተው ትክክል ነው። በትክክል ነው ያወራው። ምን መሰለ ግን ስንት እግዚአብሔር አለ? ስንት እግዚአብሔር አለ? አንድ እግዚአብሔር። አብርሃም ሲያናገር የነበረው አንዱን እግዚአብሔር ነው በቃ በአጭሩ ማለት ነው። እሺ አሁን ምን አለ መሰለህ የኔ ጥያቄ እዚህ ላይ ነው። ሶስት ሰዎች ታይተውት ሶስት ሰዎች ታይተውት አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ ብሎ አንድ አደረገው። ስማኝ አንድ ሆነ ማለት ነው። ሶስት ሰዎች ነው የታዩት። ዘሎም ሄዶ የሮጠውም ወደ ሶስት ሰዎች ነው። ከዛ እንደገና ጣላቸው ብሎ ደግሞ ጠራ። እሺ ጥሩ። ያው እሱ እንዳትል ደግሞ ይሄንን ጥቅስ ያዘው እዛው ጋር ማለት ነው። እዛው ጋር ኦኬ። ነስታካረገ ደግሞ ይሄን ጥቅስ ያዘው ደግሞ ኦኬ። እሺ ሎጥ ምንድነው ያላቸው? ጌቶቼ ሆይ ያለው ማንን ነው? የመጡለትን መላእክቶች። ስለዚህ ጌቶቼ ነው እያለ ያናገረው ወይስ ጌታዬ ነው እያለ ያናገራቸው? ይሄው ጌቶቼ። ይሄማ ሁለት ነው አይታዩት ለሱ። ስለዚህ በጣም ጥሩ። የሰደዳቸው እግዚአብሔርስ ማን ነው? እዛው ጋር እኛ ይህንን ስፍራ እንድናጠፋ ጩኸታቸውን በእግዚአብሔር ፊት ትልቅ ሆኗልና እናጠፋቸው ዘንድ ማን ሰዶናልና ይላሉ? እግዚአብሔር። ስንት እግዚአብሔር አለ? አንድ እግዚአብሔር ቋልኩክ። ማንን ሰደደ? መላእክቶቹን። በጣም ጥሩ። ስለዚህ መላእክት ነበሩ ማለት ነው። አሁን ጥያቄ ይኸውልህ
ቀለል ላድርግልህና ደግሞ ምን አንዴ እባክህ ምን ይላል መሰለህ ላሳይ አንድ ጥቅስ ልስጥህ ዘፍጥረት 32:28 ላይ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል ከእግዚአብሔር ከሰውም ጋር ከእግዚአብሔር ከምን ጋር ከሰውም ጋር ታግላ አሸንፋለና አለው ከምን ጋር የታገለው ከእግዚአብሔርና ከሰው ጋር አው እዚህ ጋር በደንብ ማወቅ ያለብህ ጋር የሚለው ቃል ነው ዊዝ የሚለው ቃል በእንግሊዝኛ አንድ ነጠላ ትርጉም ነው የሚወስደው ችግር የለውም ነገር እሱን እንመጣበታለን አሁን ከማን ጋር እና ሚለን ካይ የሚል ነገር አለ ግሪኩ ከፈለክ ጻፋሪም ሲሆን እና የሚባል ነገር አለ ስለዚህ አሁን ከማን ጋር የታገለው ከሰውና ከእግዚአብሔር አይደል በጣም ጥሩ ሆሴዕ ምዕራፍ 12 ቁጥር 5 ላይ ምን አለ ቁጥር 4 ላይ በማዕፀን ውስጥ ወንድሙን በተረከዙ ያዘው አለ በጎልማሳነቱም ጊዜ ከአምላክ ጋር ታገለ ከምኑ ጋርም ታገለ አለ መጨረሻ ከመላኩም ጋር ታገለ እዚህ ጋር ምን ነበር ያለው ከሰውና ከአምላክ ጋር እኮ ነው እዚህ ጋር ገባኝ ኤስ ምንድነው ኤስ ምንድነው ጋር በጣም ጥሩ ግን አይደለም እንደዚህ አይደለም ይሄ ሰውዬ ምን ነበር ይሄ ሰው የተባለው ምን ነበር እዚህ ጋር መልአክ በጣም ጥሩ አየህ መልአክ በሰው መመሰላቸው አዲስ ነገር አይደለም እንደዚህ አባባሉ ነው እንደዚህ ያደረገው ስማኝ ያዝልኝ መልሰው ቋንቋውን አንዴ ይመጣል ይሄ የሚለው በአማርኛ ደጋሚ ነው የሚባለው ደጋሚ ማለት እንዲህም ሆነ ብሎ ነው የሚያስረዳው ሁለተኛ የሚያሳየው እንመጣበታለን ቆየው ዳንኤል 9:1 ላይ ገናም በጸሎት ስናገር ከቀድሞ የሚበራ ያየሁት አይቼ የነበረው ምን አለ አይቼ የነበረው ምን ሰው ምን ሆኖ አገኘሁት አለ ገብርኤል በጣም ጥሩ አየ በቃ ባጭሩ ምንድነው መሰለ አሁን ፊቴን ላዙርና ቀለል አርገን እናውራ ባጭሩ ብዙም ሳይሆን እነዚህ መላእክት ወዴት ወሰድኩ መሰለ ኢብራሂም እኔ እግዚአብሔር በመላእክትም በሰውም አይገለጠም አይደለም ይያልካለሁ ሰምተኛል አብርሃም ሶስት ሰው ሲያይ አንተ ብሎ የሚጠራው ለምንድን ነው ጥሩ እነሱ ደግሞ ሲሰደዱ ተሰደደ እግዚአብሔር ሰዶናል ለምን አሉ እኮ ነገርኩህ እኮ እነሱ ሁለት መላእክቶች ሁለት ናቸው ሁለቱ መላእክት ማን ናቸው ሁለቱ መላእክት ምንድን ናቸው ሁለቱም መላእክት ወዴት ሄዱት ከአብርሃም ወዴት የሄዱት ከአብርሃም ተለጥለው እነሱ ምን ነበሩ ሲገለጡ መጀመሪያ ሶስት ሰዎችን ሌላ ነው ያየው ይኸውልህ ስማኝ እግዚአብሔር ለአብርሃም ሲገለጥለት ሶስት ሰው ሆኖ ሲገለጥለት አንተ ብሎ መጥራት አይችልም ሊል የሚችለው ወይም እግዚአብሔር ለምሳሌ እንዴት ሊሆን ይችላል አብርሃም ሲያወራ የነበረው ከአንዱ ጋር ነው ልጅ የሚያበስራት አንደኛው ነው ተመልሼ እመጣለሁ ያለውም አንዱ ነው በምን አወቀ ስማ እንደዚህ ያናገረኮ ነው ንጉስ ሶስት ሰው ሲልክ ሁለቱም በስልጣንም በጉልበትም ወይም በሽልማትም በማዕረጋቸው አነስ ያሉ አንደኛው ከፍ ያለ ሲሆን የመጀመሪያው ሰው የሚያገኘው የመካከለኛውን ያወራል አሁን እያልከኝ ያለው ግን ሶስት ሰው ታይተውት ሩጦም ሄዶ ሶስት ሰው እያየ ጌታ ሆይ አትለፈኝ አለው ሶስቱን ማን ነው አትለፈኝ የሚለው ማን ነው ይያላል መላእክቶቹን በቃ ሶስቱን ሰው እንዳልሆነ ራሱ እኮ ግልጽ መረጃ እኮ ነው ሶስቱን ሰው እያናገረ እንዳልሆነ ግልጽ መረጃ ነው በእነሱ በኩል እግዚአብሔርን እያናገረ እንጂ ግልጽ አይደለም ሶስት ሰዎች በግልጽ እየተናገረ በሆነ ደግሞ ለምን እንዳደረገ ታውቃለህ እነሱን ካናገረ ነው ልብ አድርግ እነሱን ካናገረ እውነትም ምን ይሆን ነበር ልክ ቅድም እንዳሉት መላእክቶቹ ጌቶቼ እያሉ እንዳናገራቸው ሁሉ አብርሃምም እነሱን ጌቶቼ እያለ ያናገር ነበር ስለዚህ ሶስቱ ሰዎች አምላክ ስላልሆኑ ስለሚያውቅ ምን አለ እሱ እያለ ማናገር ጀመረ አንተ እያለ ማናገር ጀመረ በአንድ ይኸውልህ አሁን እግዚአብሔር መሆኑን አብርሃም አወቀ ሶስት ሰዎች ነው ይሄው እየተገለጠው አብርሃም ለአብርሃም የተገለጠው ሰው ነው እግዚአብሔር ነው እግዚአብሔርን ያየው ሰው ነው ያየው አብርሃም በሶስት ሰው አምሳልን እግዚአብሔር ነው የተገለጠለት እግዚአብሔርን ያየው ሰው ነው ማሂር አለ እስቲ አንዴ ደከመኝ እሺ በቃ ይኸውልህ ኢብራሂም አሁን በነገራችን ላይ አንዴ ይኸውልህ ስማኝ ወአለይኩም ሰላም አንዴ በሱ ጉዳይ አይደለም እኔን ትንሽ ጊዜ እንድትሰጠኝ ብዬ ነው እኔ ደግሞ ትንሽ የሆነ ልጆች በዚህ ላይ ስራህን አንተ አግዘን እንጂ ምናምን እያሉኝ ነውና
ከዛ በኋላ እኔ በጣም ደስ ብሎኛል። በነገራችን ላይ ተመልሼ እመጣለሁ። ብዙ ጊዜ ነው የማገኝክ። እንትንም ጋር እገባለሁ። አብዱል ከሪም ጋር ብዙ ጊዜ ገብቻለሁ። አቡበከርም ጋር እመጣለሁ። ማነው ኦልቤንም ጋር አለው። ስለዚህ እመጣለሁ የትም ቢሆን የትም። አንድ 10 ደቂቃ ብትሰጠው ደስ ይለኛል። ለስካውን ተቀምጦ ልጆችን አቆሚያለሁ። እውነት እኔ ነኝ እንኳን ራሱ ያቆምኩት። እሺ ስለሽ ጋር ቀጥለሽ። እሺ እናመሰግናለን። እሺ በጣም ቴንኪ ኢብራሂም፣ በጣም ነው በነገራችን ላይ የማመሰግናችሁ። ማለት ጸባያችሁ ምናምን ደስ ይላል። ይሄ ቤት ደስ ይላል። እመጣለሁ ሌላም ጊዜ ካንተም ጋር እናወራለን። እናመሰግናለን። እሺ ቴንኪ